እኔ ነኝ የጀመርኩት ግራፊቲ አርትን ኢትዮጵያ ውስጥ እንደ ኢስት አፍሪካ አሸንፌ አሜሪካ ድረስ ሄጄ የተለያዩ ስቴቶች ላይ ሰርቼ መጥቻለሁ። አስቀድሜ ሶሻል ሚዲያ ላይ ቴንክ የሰበታ ከንቲባ ስለፈቀዳችሁ ልብዬ ሳይወደለ ማንነቴ እንዳቅ በደንብ እኔ ላይ ስራ ሰርቶብኛል። አጫሉ እዚህ ጋር ፊት ለፊት የምናየው ልጅ አልኩ አጫሉ ነበረ። እንደ ቀልዳኔው ለምንድን ነው አንድ ሰው ካለፈ በኋላ በህይወት እያለ ለምን አንሰራለትም? ክብር ስለሚገባ። አጫሉ ደግሞ ደስ የሚለው በህይወት እያለ የሰራቸው ስራዎች ከታሪክ በላይ ናቸው። ትልቅ ለውጥ አምጥቷል። ብቻውን ነፍ ሰው ነው። አገር ያንገዳገደ ልጅ ነው። ጀግና ነው። አጫሉ ዘረኛ ነው ምናምን ብለው የሚጠሉት ነበሩ። የአጫሉን ቦታ ተካለው ምናምን። ሁሉም የራሱን ቦታ ነው የሚተካው። የአጫሉን ቦታ የሚተካው የለም። አሁን ላይ ግን ሶሻል ሚዲያው ላይ በኮሜዲ የለህም መሰለኝ፣ መድረኮች ላይ የለህም፣ ማናገኘህ። እሱ ነገር ምንድን ነው? በጣም የሚያስቀኝ ቀልድ የራሴ ነው። እና አዲስ አበባ ላይ ስታድጊ እኮ ኦሮሞ አማራ ምናምን ብለሽ አታድጊ። እኔ የሚወደኝን እወዳለሁ፣ የሚጠላኝ ደግሞ ደብል አድርጌ ነው የምጠ ይሄ ባለ ጊዜ ምናምን ተብሎ ዝም ብሎ ሰው ላይ የሚደነፋ ምናምን እሱ ኦሮሞን አይወክልም። ምርጥ ብሔረሰብ ነው። እኔ ላይ ያው ሃይማኖት ምናምን ትንባልም በጣም በማኒፌስቴሽን ምናምን እኔ አላህንም እጠይቃለሁ፣ እግዚአብሔርንም እጠይቃለሁ። ምን አሳፍሮኝ አያውቁም። ግን ሁሉም መኪና መግዛት ይፈልጋሉ፣ ግን የሚሄዱበት ቦታ የለም። ካለፈ በኋላ ደግሞ ሰው የሚሰጠውን አስተያየት የኢንተርቪው ምስክር አላባቦ የኦነግ ባንዲራ ያኔ ሁሉም እንደ ልባችን የምንይዘው የምንወደው ነበር። አምሹር ያኔ ዶክተር አብይም ሲይዙት የነበረ ሊሆን ይችላል። ገብቶሻል? ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን፣ እየተከታተላችሁ ያላችሁት ቁቤ ቲቪ ነው። እነሆ ቁቤ ፖድካስታችን ተጀምሯል። የዛሬው እንግዳችን ታዋቂው የአርት ሰው ኮሜዲያኑ ልጅ ያሬድ እዚህ ስቱዲያችን ይገኛል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ያሬድዬ እንኳን ደህና መጣ። እንኳን ሰላም ቆየሽኝ። ስላገኘው ደስ ብሎኛል። ደስ ብሎኛል። እዚህ ስቱዲያችን አክብረን ስለመጣ በቁቤ ቲቪና በቁቤ ፖድካስት ስም እጅግ በጣም እናመሰግናለን። እኔም አመሰግናለሁ። አሪፍ ነገር እየሰራችሁ ነው። እንዴት ነው ያሬድ? በርቱ። አለሁልሽ። እንዴት ነሽ? ደህና ነህ? አለን። ሁሉ ሰላም፣ ሁሉ ሸጋ። እስካሁን ስም ልጅ ላይ ነው? አዎ ስሜ ልጅ ያሬድ ነው። ያው እስካሁን ስሜ ልጅ ላይ ነው ያለው። ያው ልጅ ማለት ደግሞ ለብዙ ነገር ልጅ ልትሆኚ ትችያለሽ። ልጅ የሚለው ስም ለሀገርሽ ልጅ ልትሆኚ ትችያለሽ፣ ለህዝብ ልጅ ልትሆኚ ትችያለሽ። ያሬድ ደግሞ የጥበብ ሰው ነው። ቅዱስ ያሬድ እኔም የጥበብ ሰው ነኝ፣ የያሬድ ልጅ ነኝ። የጥበብ መንፈስን ከነሱ ነው የተቀበል ነው። ረጅም ነገር አስቤ ነው ልጅ ያሬድ ያልኩት። እስከ መጨረሻ አብሮኝ ይቆያል እያልክ ነው ይስም? አዎ በጣም ወደዋለሁ። ኦኬ ልጅ ያሬድ መባሉን በጣም። እንዴት ነው ግን መጀመሪያ ልጅ ያሬድ የሚለው ስም ይመጣልህ ወይስ እንዴት ነው? መጀመሪያ የመጣልኝ ከዱባይ ነው በካርጎ። አይ ኖ መጀመሪያ ልጅ ያሬድ ብለህ የተጠራህበትን ወይ ታስታውሳለህ? ሂፓፕ ይመቸኛል። ኦኬ። እና ያው በሂፓፕ ደግሞ ሊል ዋይን፣ ሊል ጆን ምናምን ብዙ አሉ። እና ሊል ማለት ያው ሊትል ነው፣ ልጅ ማለት ነው። ልጅ ነው ያው። እኛም ደግሞ አሁን ብዙ ሰው እየመጣ ነው ልጅ። ኦኬ። ልጅ ከሌ ተባለ ማለት ረጅም ጊዜ ቆይቷል ይሄ ስም አብሮክ? በጣም ወደ ሶሻል ሚዲያ ከመጣህ በኋላ ነው ወይስ ሳልመጣ በፊት? በልጅ ያሬድ ነው የሚያውቁት ሰው? እሺ ልጅ ያሬድ፣ እስኪ እስካባት ያለውን ስም ንገረን። ያሬድ ዘላለም ባልቻ ደጃስ ውሎ በዳስ ላፍቶ ሀሮ ፈቅዶ ዲቦ ይባላል። ከግንደ በረት ነው መነሻው። ግንደ በረት አቡና አረዳ ቂጤ ፋሚሊ ከዛ ነው። ኦኬ። እንዴት ነው ልጅ ያሬድ ወደ አርቱ የገባኸው? በበር ወደ አርቱ አላቅም። ሰዓሊ ነበርኩኝ። ስዕል ወድ ነበረ። ስዕል ደግሞ እይታ ነው። ተሰጦ ነው ወይስ በትምህርት ያመጣኸው ነገር ነው? ተምሬያለሁ። ስዕል ተምሬያለሁ። ያው ቀለም ትምህርት ላይ ነኝ እንጂ ብዙ እንትን ማልለው ስዕል በደንብ ነው የተማርኩት። ትምህርት ቤት አቢሲኒያም፣ ራሽያ ባህል ማዕከል ፑሽኪንም ተምሬያለሁ። እና ጥሩ ተማሪም ነበርኩኝ ትምህርት ቤት ውስጥ በስዕል ጎበዝ ሰዓሊም ነበርኩኝ ትምህርት ቤት ውስጥ። እስካሁን ይወደኛል። አሁን በዚህ ስራ ላይ ነው የምትገኘው? አሁን እንጃ እኔ በቀን ውስጥ ብዙ ታለንቶች ስላሉኝ በቀን ውስጥ የሆነ ነገር ምናምን ቢያንስ በቀን ውስጥ 3-4 ነገሮች ሰርቼ ነው እንትን ምለው። ሙዴን ነው የማዳምጠው።
አርት ሙድ ስለሆነ የሆነ ሰዓት የሆነ ሙድ ይመጣል፣ የሆነ ሰዓት እዚህ ላይ ብዬ የሆነ እንትን ያልኩት የለም። ግን ቅድም እንዳልሽኝ ወደ አርቱ ያስገባኝ ስዕሉ ነው። ስዕል እይታ ነው። የሆነ ነገርን በተለየ መንገድ በተለየ ፐርስፔክቲቭ ማየት ነውና ኮሜዲ ምንም አኗኗር ምንም ስታዩ የተለመደ ነገር የለኝም። እይታ ስዕል ነው። እይታ ነው የበረገዱ የብዙ ነገር እይታዎችን ለኮሜዲውም ጭምር ጉልበትም ስዕል ነው። መንገዱ ነው አይደል? ለአእምሮ ሰላም ለምን ስዕል ቃል የለኝም ለስዕል። በዛ ላይ በጣም በፍጥነት በመሳል ነው የምትታወቀው። ግራፊቲም አርቲስት ነኝ። በስፕሬይ የሚሳል ስዕል ግራፊቲ እዚህ ሀገር የለም። እኔ ነኝ የጀመርኩት ግራፊቲ አርትን ኢትዮጵያ ውስጥ። በስፕሬይ መሳል አልተለመደም ነበረ። የዛሬ 20 ዓመት ምናምን ነው ግራፊቲ የጀመርኩት እና በስፕሬይ ስትሲ መሳሳት የለብሽም። ስፒድ ይፈልጋል። በአንዴ ሹ ነው የምታደርጊው እንጂ በዚህ ስፒድ ካልሆነ እንዲህ ቢልጄ ቀለሙ ያለቅሳል፣ መፍሰስ ይጀምራል። እና ስፒድ ይፈልጋል። ድሮይንግ ጎበዝ መሆን አለብሽ። አላ ፕሮፖርሽን ምናምን አንድ ነገር በትንሹ ስትሲዩ በትልቁ ስትሲዩ አለና ኦልሬዲ እኛ ሀገር ቀለሞች የሉም። አሁን እነ ሞንታና ምናምን የሚባሉ ስፕሬ አይነቶች አሉ። እኛ ሀገር ያለው ኖርማል አንድ አይነት የሆነ ሁሉም ቦታ የምታገኘው አለ። ጥቂት አይነት ቀለም ነው ያለው። እሱም ብዙ አመቺ አይደለም ምልሽ። ስፕሬ አንድ አይነት ቲክነስ ነው የሚወጣው የዚህ ሀገር የምንጠቀመው። ሌላው ግን የተለያዩ ቀጭን ወፍራም ምናምን አለ። ታፑ ላይ ያለችው ነገርና ባለው ማቴሪያል ነው የለመድኩት። ግን እንደ ኢስት አፍሪካ አሸንፌ አሜሪካ ድረስ ሄጄ የተለያዩ ስቴቶች ላይ ሰርቼ መጥቻለሁ። የሚሲሲፒ ከንቲባ ወረቀት ልኮልኝ ማለት ነው። ተቼን ይወዱታል የምሰራቸውን ስታይሎች፣ የአፍሪካ ነገሮች እያያዝኩ የምሰራቸው ነገሮች አሉ። ይወዱታል በጣም። ኦኬ፣ ከትምህርቱና ከኢንተረስቱ አልፈ መጀመሪያ ቀን ስለ የተከፈለውን ስዕል ታስታውሳለህ? ማለት ለመጀመሪያ ስለ ለክፍያ ይበቃ ስዕልህን? ስጋ ቤት ላይ ነው የሳልኩት እና ስጋ ቤት ላይ የሳልኩት ስዕል በፊት ያው ስጀምር ስጋ ቤት ላይ ሳልልኝ ብሎኝ ሰውየው ስጋ ቤት ግድግዳ ላይ በሬ ነው የሳልኩለት እና በጣም ስለማላቅ የተጠቀምኩት ቀለም ለካ ይለቅ ነበረ ዝናብ ሲመተው ሲዘንብ ለቀቀበት። እና ሰውየው በሬው ላይ ገመድ ላርግበት ወይ ስለው ተው አታርግበት አለኝ። ልሳልበት ስለው ገበር ከገመድ ጋር ልሳለው በሬው ላይ ገመድ ላርግበት ወይ ስለው ስዕሉ ላይ ተው አለኝ። ከዛ በማግስቱ ዝናብ አስለቀቀው። መጣና በሬው እኮ ጠፋ አለኝ። እና ገመድ ላርግበት እያልኩት አንተ አይደለ እንዴ እምቢ ያልከው መጀመሪያ እንዴት አይጠፋም ያለ ገመድ ተደርጎበት አልኩት። ብዙ ትሰራ ያው ለመውጣት የመጀመሪያ ሙከራዎች እያደረግሽ ስትሄጂ ብዙ ነገር ታስታውሳለህ? ስለ የተከፈለ ስንብር የተከፈለ ለበሬ እስቲ አይ በቃ ኤግዚቢሽን መስራት ጀመርኩኝ። ፕሮፌሽናል ሳሪ ነው የሆንኩት እና አሊያንስ ኢትዮ ፍራንስ ነው ስዕል የሸጥኩት። በሰዓቱ ስንት ነው? 26,000 ብር ነው የተከፈለኝ። እንዴ በጣም ረጅም ጊዜ ከ20 ዓመት ምናምን በፊት ማለት በጣም ብዙ ብር ነበረ። ብዙ ብር ነበረ በዛ ሰዓት። ስዕል ውድ ፕሮፌሽናል ሳሪ ነኝ። ስዕል ውድ ነው። ሀገራችን ውስጥ በጣም ቦታ የሚሰጠው ነገር ነው ስዕል ኢትዮጵያ ውስጥ። እኔ አላውቀውም ስለ ኢትዮጵያ። ኦልሬዲ ራሴን ኢንተርናሽናል አድርጌ ኢንተርናሽናል ላይ ስለሆነ የማስበው እንትን አለው። የሚገበያዩት ካንተ ጋር ነጮች ናቸው ብዙ ጊዜ እና አንዳንዴ ትእዛዞች ለየት ያሉ ፈጠራ የሚፈልጉ ቤቶች ምናምን የሆነ እንደዛ አይነት ነገሮች ሰራሉ። እንግዲህ እዚህ አጫሉ አደባባይ ተብሎ የተሰየመው ይሄ ትዝ ካላችሁ የኔ ስዕል ነበር የነበረው። ማንም እዚህ ጋር አጫሉ አደባባይ ሳይል በፊት አደባባይ እንዲሆን ፈልግ ስለነበር አጫሉን ስዬ እሱ በህይወት ባይኖርም አድዋ የእሱ ስም እንዲህ አድዋ ላይ የሰራው ነገር አድዋ እሱ ያለው አመለካከት እኛንም ጭምር ስለቀየረ ያ ነገሩ ክብርና ቦታ እንዲያገኝ ሁሌ አድዋ በመጣ ቁጥር እንዲያስታውሱት ስለምፈልግ እዚህ ጋር ነበር ስዕል የሰራውለት እና ከጓደኞቹም የተለያዩ ጓደኞቹ እነ ኩማሂርኮ የተለያዩ እነ እንግዱ ይመር ምናምን ብዙ ናቸው። ብቻ ስም ጠርቼ አላና ኢቲቃ ተፈሪ መሰረት ዳባ ምናምን የሆነ እነሱ ሆነው መጡ። እነ መስኪ መንጌ ምናምን መጡ ምናምን አስጀመርን። እዚህ ጋር ሻማ እናበራለን። ስዕሉን በትልቁ ሳልኩት በላሜራ ላይ። ከዛ 1-3 ዓመት እንዳከበርን እኔ ቢሮ መሄድ አልወድም ለማስፈቀድ እና ያጫሉ ሲባል በቃ ሰው የሚያስበው ጸብ ይበጠበጣል ነው። ኢቭን በመንግስትም በኩል ሲታሰብ ቄሮ እንትን የሚል ነው ይመስለው እና ቀድሜ ነው
የሆነ ነገር በቃ ቀጥታ መስራት ነው የምወደው። ቢሮ ፎቢያ አለብኝ። ብዙ ጊዜ ቢሮ ላይ ቻሌንጆች ስላየው ፎቢያ አለብኝ እና ቢሮ ሄጄ ገና ሳስፈቅድ ፕሮሰሱ ብዙ ነው ብዬ ቢሮ ሄጄ አላስፈቀድኩም። ይሄን ለማክበር በሁለተኛ ዓመት ነው በሶስተኛ ዓመት አስቀድሜ ሶሻል ሚዲያ ላይ ቴንክ የሰበታ ከንቲባ ስለፈቀዳችሁልን ብዬ ሳይወደልን እኛም ጥሩ ነገር አድርገን እናሳያለን አልኩኝ። ጥሩ ነገር አድርገን ሻማ በራ ምናምን። ከዛ በኋላ ፖሊሶችን መጡ። ሲያዩ ምንም ሰላም ነው የምናደርገው ነገር። ከዛው ያጫሉ መንገድ ተባለ ምናምን ሞቅ አለ። እንትን ትልቅ አስተዋጽኦ አለ ማለት ነው ለአደባባዩና አለኝ። ግን ያወራልኝ የለም እንጂ ያጫሉን በህይወት እያለ ነው የሳልኩት። ኦኬ አጫሉን በህይወት እያለ ትልቅ አርት ነው የሰራሁለት። ይገባል። ጓደኛዬ ነው፣ ወንድሜ ነው። አጫሉ ብዙ ነገር ያስተማረኝ ምርጥ ወዳጄ ነው። አጬ ነፍሱን ይማር። ጀግና የሆነ ልጅ ነው። እስቲ አሁን እንደ ነገርከኝ ከሆነ አርቲስት አጫሉ ሁንዴሳ በህይወት እያለ ስዕል ስለሰተው ነበር። ከአጫሉ ጋር ያላችሁ ሪሌሽን ግንኙነታችሁ እንዴት ነበረ? አጫሉ ያው ከመታወቄ ጀምሮ ወደ ሚዲያ መጥቼ በኮሜዲም ከመታወቄ ጀምሮ ጓደኛሞች ነበር። አሁን የኦሮሞ ኮሚኒቲ ውስጥ ብዙ እንትን ባይባልም ነበርኩኝ። አላ ከመጫፍቱ ለማጀምሮ ነው ያደግኩት። እነ ዘሪሁን ወዳጆን እያየው እነ ዮሴፍ ገመቹን እያየው ዮሴፍ ገመቹና እኔ መርካቶ ጎረቤት ነበር ምናምን እና እሬቻ ሄድ ነበር ምናምን። አጫሉ ደግሞ ጀስት ብዙ ነገር ያስተምረኝ ነበር፣ ሼፕ ያደረገኝ ነበር እና በቃ ማንነቴን እንዳቅ በደንብ እኔ ላይ ስራ ሰርቶብኛል አጫሉ። እና በህይወት እያለ ልስልለት የቻልኩት ምክንያት ለሎሬት ጸጋዬ በክቡር ሎሬት ጸጋዬ ገብረመድህን ስም አምቦ ውስጥ የአርት ኢንስቲትዩት ተቋቁሟል። ዩኒቨርሲቲ ውስጥ አምቦ ዩኒቨርሲቲ ውስጥ ያንን ኢንስቲትዩት ለማቋቋም ሚቲንግ ነበረ። ከባህል ቱሪዝም የመጡ ሰዎች ነበሩ፣ ምሁራን ነበሩ፣ ደራሲያን፣ ገጣሚያን፣ ብዙ ባለስልጣናት ነበሩና በሎሬት ጸጋዬ ገብረመድህን ስም ያንን ኢንስቲትዩት ለመሰየም ያ ኢንስቲትዩት ውስጥ እንቅስቃሴ አርት ለመጀመር በተደረገ ስብሰባ ላይ አጫሉም አብረን ነበር ሄድ ነው ከዚህ እና መድረክ ላይ ወጣሁኝና ንግግር ሳረግ ምን አልኩኝ? ጥሩ ነው ለሎሬት ጸጋዬ ገብረመድህን ለክቡር ሎሬት ጸጋዬ ገብረመድህን ማስታወሻ ኢንስቲትዩት መሰራቱ፣ ግን እዚህ ጋር ፊት ለፊት የምናየው ልጅ አልኩ አጫሉ ነበረ። እንደ ቀልዳኔው ለምንድን ነው አንድ ሰው ካለፈ በኋላ በህይወት እያለ ለምን አንሰራለትም? ክብር ስለሚገባው እና እኔ የእሱን አርት እሰራለሁ አልኳቸው። የሎሬት ጸጋዬን ፖይንቱ ሎሬት ጸጋዬ ገብረመድህን ላይ ስለነበረ የሎሬት ጸጋዬ ገብረመድህንም ያጫሉንም አድርጌ አንድ ላይ ይሰራሉ አልኩኝ። አንዳንድ ጊዜ እንዴት ነው እኛ ጋር የሆነ ፖይንት ላይ ከሆነ ከዛ እንድትወጪበት አይፈልግም ሰው። በህይወት እያለች ደግሞ ብዙ ስለማይታየው የግድ እሱን ላስገባበት የምችለው ነገር ከእሳቸው ጋር አታች አድርጌ እንደሆነ ተረዳውኝና ሁለቱን አብሬ ሳልኩኝ። በትልቁ እኔ ልስራ ወጪ አውጥቼ እኔ ከራሴ ቤት ኪራይ አልነበረኝም ብረቶች ገዝቼም ብዬ በቃ ለሱ ለመስራት ካለኝ ጉጉት ብዙ ብር ነው ያወጣው በሰዓቱ እና ላሜራ ኦሪጂናል ገዝቼ ምናምን በቃ ብረቶች ባለ 60 ባለ 80 ምናምን የጠንካራ ቲክነስ ያላቸው ምናምን ላሜራዎች ምናምን አድርጌ ለመጫን ራሱ ይከብድ ነበር። ሳልኩትና ስዬ ጨርሻለሁ ብዬ እዛ ኮንታክት ያደረጉኝን ሰው አወራሁት። እንትከለው አርቱን አልኩት። አምቦ ዩኒቨርሲቲ ውስጥ በቃ አርቱን ሰርቼ ጨርሻለሁ በራሴ ወጪ ምንም ሳልጠይቅ ማለት ነው። ቃሬ ሁሉም ነገር ትብያለሁ። እንጫነውና እንትከለው ቅዳሜ አልኩት። እሺ አለኝ ሰውየው። ከዛ አጬን ጠራሁትና እቤት ከዛ እኔ ጋር መጣና ስቱዲዮ አየው። እዛ የምሰራበት ቦታ ጫካ ላይ የራሱን ስዕል አሳየው። ሰፕራይዝ አደረኩት። ደስ አለው፣ ገረመው። እንዴት በህይወት እያለው ሰራልኝ አለ። ይገባል አልኩት። ይገባል፣ ፍሬንድ ብንሆንም ብንቀራረብም ጀግና ነህ፣ አጠገቤ ስለሆንክ ምረሳክ ሰው አይደለሁም አልኩት። ገረመው። ያወጣውን ወጪ እንዳለ ነገር ጨምሬ እኔ ብር እንትን እላለሁ አለ። ለምንድን ነው እኔ ይሄ ለአንተ የሚገባ ነው፣ እኔ ከዚህ ካንተ ምንም አልፈልግም ማጭ ያልኩት። ጎይዝ ማይ ፍሬንድ በጣም ወዶ። ከዛ በቃ ቅዳሜ አርቱ አምቦ ዩኒቨርሲቲ ተተክሏ። አምቦ ዩኒቨርሲቲ ቅዳሜ ስዕሉ ሊተከል ስለሆነ አብረን ሄደን ካንተ ጋር ነው የምንተክለው፣ ደስ ይለኛል አለ። ከዛ አርብ ደውዬ ሬዲ ናቸው የስላቸው ብዙ ቦታ አልሰጡትም የኔ ነገር። በቃ በሚቀጥለው አድርገነዋል ምናምን አለ። ኦኬ እኔ እንደ አይነት ነገር በቃ ቢሮ ላይ ምናምን ላይ ያሉ ሰዎች እኔ ያሰብኩበትን ነገር ዲፕ አያውቁትም። በቃ አሮኖ ኮሜዲው ምናምን ለምን እንደሆነ ትልቅ ነገር ቦታ የሚሰጠውና የማይሰጠው ነገር አለ። ከዛ መጨረሻ ላይ ኦኬ ሳምንት አሉኝ። ሳምንትም ደወልኩላጭ ሳምንት ተብሏል። በቃ ሳምንት ያን ቀን ራሱ ከኔ ጋር ለመሄድ ቀርቶ ነበረ። በሚቀጥለው ሳምንትም እንደገና እንደዛ አሉኝና
በሚቀጥለው ምናምን ሲሉ በቃ እኔም ደበረኝ። ኦኬ ሁለተኛ ሳምንት ላይም ቀጠሉ። ሁለተኛ ሳምንት ላይም ምናምን በቃ እንትን አላሉም፣ የሆነ እንትን አላየሁም፣ ኢነርጂ አላየሁም። ከዛ በቃ ምናምን ብዬ ስዕሉ ተቀመጠ ቤት። ልክ ህይወቱ ካለፈ በኋላ ስዕሉን ምናምን ብለው ደወሉልኝ። ምክንያቱም በአስቸኳይ ለነገሮች የምታገኙ ተሰርቶ ያለቃላ። ደግሞ ኢትዮጵያ አብዛኛው የኢትዮጵያ ከህልፈትህ በኋላ ነው። ያም ማሰብ በጣም ምርጥ እንትን ያስፈልጋል። ገብቶሻል? ሰው ቢሆት እያለ ዲፒያን ሰው ከልብሽ በቃ አላ ቦታ ሰጥተሽ ነው ማሰብ። እጃችን ላይ ያለ አናቅም። ብዙ ጊዜ ካለፈ በኋላ ነው ብዙ ጊዜ የሚታወቀው። ራሱ አብዛኛው ሰው ካለፈ በኋላ ነው። እና ትከፍላላችሁ አልኳቸው። አሁን ትከፍላላችሁ አልኳቸው። ላጫሉ በነጻ ስላሉ አላልክም? አሁን እኮ ላጫሉ ሳይሆን ለእናንተ ነው አልኳቸው። አጫሉ እኮ የለም እዚህ ጋር። ከዛ እሺ ያሉ ወሰዱት። እኔም አልጠየቅኳቸውም፣ እነሱም አልከፈሉም። ግን ለአጬ በነጻ ስለሰራው ፖይንቱ እኔ ትከፍላላችሁ ራሱ ያልኩ በህይወት እያለ ያን ቀን ቢያየው ደስ ይለኝ ነበረ። ገብቶሻል አይደለ? እሱ ከሞተ በኋላ ግን ያ ነገር ተሰቀለ ማለት ከሞተ በኋላ ሄደ ዩኒቨርሲቲ ውስጥ ቆሟል። አሁን ቆሞ ያለው እሺ። የአርቲስት ሃጫሉ ሁንዴሳ ጓደኛህም ነው። እስቲ ሞቱን እንዴት ነው የምታስታውሰን? የእሱ እልፈት ጊዜ የነበረው ከባድ ነገር ነበረ እምልሽ። እስኪሆነ ጊዜው ላኮ ማመን ይከብድ ነበረ። ግን ቴንክስ ሚስቱም ጠንካራ ነች። ባለቤቱ በደንብ በቃ እንዳይረሳ እያደረገችው ነው። ባዶ አይደለም። ገባሽ? በቃ ልጆቹ ምናምን ነገ የሱን ሌጋሲ የሚቀጥሉ ናቸው ምናምን። ሃጫሉ በቃ ህዝብ ውስጥ አንቺ የሱ እልፈት ህይወት ሀገር እኮ ነው ያናወጠው። ማንም በሱ ያላዘነ የለም። ሁሉም እንደ ቤተሰብ በቃ አብሮ የሚኖር ያል ነው ፊሊንግ ያለው እና ደግሞ ሁሌ መረሳትም የለበትም። ሁሌ ማስታወስ ያለብን ጀግናችን ነው በጣም። እሱንም ሌሎቹንም ብዙ መስዋዕት ከፍለው በህይወት የሌሉ አርቲስቶች ብዙ አሉ። እነሱንም ጭምር ላይክ ሪስፔክት ማድረግ አለብንና በህይወት ያለንም ልክ እንደዛው። እኔ አንዳንዴ አሁን ፓርክ ልሰራ ስል ምናምን ለትውልድ እየሰራው ለሀገር እየሰራው የጠቅላይ ሚኒስትሩን አላማ እየሰራው እስከ ኮፕ 2027 ድረስ አርቄ እያሰብኩ ምናምን ብዙ ነገር እየሰራው ሲነካኩኝ በመንግስት ዙሪያ ባለፈው ፓርክ ልሰራ ላሰራ ሲሉኝ ምን ታየኝ? በህይወት ካሌለሽ አሁን ባጫሉ ስም ብዙ ፓርክ ተሰየመ። ከዛ በህይወት እያለሽ እንድትሰሪ አያረጉም። ከሞትሽ በኋላ ኦልሬዲ የኛ ማህበረሰብ ጋር ያለ የምናውቀው ነገር ነው። ግን መስተካከል መሻሻል ያለበት ነው። ጄኔራል እንደ ኢትዮጵያ ነው ማውራሽ። ሰው በህይወት እያለ ነው ከወደድሽው ምናምን እንትን ማለት ያለብሽ እና ሃጫሉ ደግሞ ደስ የሚለው በህይወት እያለ የሰራቸው ስራዎች ከታሪክ በላይ ናቸው። ትልቅ ለውጥ አምጥቷል። ብቻውን ነፍ ሰው ነው። አገር ያንገዳገደ ልጅ ነው። ጀግና ነው። ላይክ ውስጣችን ላይ ስታምፑን መጥቷል። ሪስፔክት ሀጪ እንግዲህ ከመሞቱም በፊት ሆነ ከሞቱም በኋላ ብዙ ማለት እሱ የሚታወስበትን ነገራቶች ለማድረግ ሞክረሃል። እንደ ጓደኛ ብዙ ነገር አድርገሃል። እስል ነበረ ብዙ የሱን እንትኖች በጣም ነበረ የምትወደው። ገና ላይክ ወደፊት ነገሮች ፈጣሪ ሴፍ ያርግልኝ እንጂ በሱ ስም በቃ ብዙ ነገር አስባለሁ። አለ አይደለ የሚታወስበትን ነገሮች አርቶች ምናምኖች ከሙያዬ ጋር የተያያዘ ነገር እንደዛ እንትን እላለሁኝ። ግን ኦልሬዲ ሚስቱን በጣም የምትመሰገን ጀግና ሰው ነች። እንዲረሳ ማትፈቅድ ሴት ነች። ጎበዝ ነች። በጣም መመስገን ያለባት ሰው ነች። እና ያሬድ አርቲስት ሃጫሉ ሁንዴሳ የህልፈቱ ጊዜ የት ነበርክ? ምንስ ተሰማ? እስቲ በሰዓቱ እኔ ቤት ነበርኩኝ እና ደግሞ ብዙ ጊዜ እንደዋወላለን እንገናኛለን ምናምንና አብዛኛው ቦታ የሄደባቸው ፕሮግራሞችም ላይ ምናምን ብዙ ጊዜ እንሄዳለን። አንድ ላይ ፕሮግራሞች ላይ ሲሄድ እንሄዳለን። አሁን እነ ኤሊሞዋሊም አርቲስት ኤሊሞዋሊም ምናምን ሲመጡ እንደይነት ቦታ ራሱ ይዞኝ ይሄዳል። ናተዋወቅ ብሎኝ ያሉበት ቦታ ወስዶኝ ምናምን አብረን ምሳ በልተን እንመጣለን። ይሄ ሰው እንደዚህ ይባላል ብዙ እንትን ይለኝ ነበርና ያኔ ስሰማ ሃጫሉ እንደዚህ የሆነ ሲባል በቃ የማይሆን ቦታ ላይ ከሰዎች ጋር ተጋጭቶ ነው በቃ አልኩኝ። ብቻውን ማንም ሃጫሉ ምንም አያደርገውም። በቃ ብዛት ሆኖ ተደውሎልኝ እውነት ነው ውሸት ነው አሉኝ። ኧረ ውሸት ነው ያልኩት፣ እውነት አልመሰለኝም። አጬ እንዲ ምናምን ከዛ እነ ጃምቦ ጋር ስደውል ሌላ ልጆች ጋር ስደውል በቃ እውነት እንደሆነ አረጋገጥኩኝ። ወዲያው ላጥ ብዬ እንትን ሄድኩት። ሆስፒታል ነው የሄድኩት ጳውሎስ። ከዛ መጣ እዛ በቃ አለ አይደለ አስፓልቱ ሙሉ ወደ ከታ ምናምን ሁላ መብራት ጠፍቶ ነበረ።
ሴቱ ምን ዱላ ይዞ የወጣው ምናምን በቃ ኧረ በለው ዳመናው ሌላ አይነት ነበር። እሱ የሞተ ቀን ኢነርጂ ይለይ ነበረ፣ አየሩ ላይ ይለይ ነበረ። በጣም የቀብሩ ቀን የነበረው ኧረ በጣም የተለየ እንትን ነበርና ቶሎ አታምኝማ እንደዚህ አይነት ነገር አታምኝም ያለ ነው የሚመስልሽ። እና አንድ ብሔር ላይ ሳይሆን ታሞ ቢሆን ኤክስፔክት ታደርጊያለሽ። አላመነም ህዝብ ታሞ ቢሆን የሆነ ነገር ሆኖ ቢሆን ኤክስፔክት ታደርጊያለሽ። በሰላም ያየሽው ልጅ እንዴት እንደዛ ይሆናል ብለሽ ታስቢያለሽ። እንደ አስቢ አገር ነው የተናወጠውና እኔ ብቻ ሳልሆን የተሰማኝ ሁሉም ሰው ከባባድ ስሜት ነው የተሰማው። ሙሉ ህዝቡ ከባድ እንኳን ኦሮሞ አይደለም ከኦሮሞ ብሔረሰብ ውጪ ብዙ ሰው ምክንያቱም አጫሉ ዘረኛ ነው ምናምን ብለው የሚጠሉት ነበሩ። ከሞተ በኋላ ግን ስለሱ ማንነት ሲሰሙ ደህና ልጅ ነበር እንዴ ብለው ወደዱት። እና በአካል የሚያውቁት ደግሞ ብዙ ነበሩ ከኦሮሞ ብሔረሰብ ውጪ ብዙ በአካል የሚያውቁት የሆነ ነገር ሆኖ እንደሚናገር ለእውነት ያውቃሉ እንጂ ለመረበሽ ብሎ እንዳልሆነ ያውቃሉ። ልጁ ሰው ላይ ጥላቻ ኔጌቲቭ እንደሌለው ያውቃሉ። ምርጥ የዋ ልጅ እንደሆነ ያውቃሉና ብዙ በአካል የሚያውቁት ሰዎችም እሱን የተረዱትም አስተሳሰቡን ብዙ ሰዎች ነው ያዘኑት። አንድ ሰው እንደዚህ አይነት አገር እንደዚህ ስትናወጥ አይቻላቅም። እና ሁሉም ሰው ምን ያህል እንደተሰማው በዛ ፊልም ማረቅ ትችላለሽ። የህልፈቱ ጊዜ የነበረው ነገር ከባድ ነበረ። አብዛኛው ሰው አላመነም። አብዛኛው ሰው ውሸት ነው የሚለው። በጣም ብዙ ጊዜ እያስታወስኩት አለቅስ ነበር ማታ በቃ በጣም ነበረ በቃ ይመጣብኝ ነበረ በጣም ብዙ ጊዜ። እና እስቲ አሁን አጫሉ አልፏል፣ ጓደኛክ ነው። እስቲ ካለው የምታስታውሰው የማትረሳው አባባል ወይ ከሱ የማትረሳው ነገር? አብዛኛው ነገር አይረሳም። አጫሉ ያስቃል ንግግሮቹ ምናምን በጣም የሆነ ጊዜ ቄሮ ጅርቱ የሚለውን ፌሮ ቢቱ ብለው ቀየሩበትና ገረሙ። አሁን እዚህ ጋር እንዴት አሁን እንዲከሙ አሁን ተከርብቶ ህዝቡን ይለ ምናምን ከዛ ማን ጠብቃቸው ሰዎች ጻፉበት እላዩ ላይ አጫሉ እንዲህ ነው ተነሳበት ህዝቡ ተሰሚነት ያላቸው ሰዎች። ከዛ በቃ አጫሉ ብር ይዟል ምናምን ተብሎ እንትን አሉትና የሆነ ብቻ የነበረበትን ነገር እንደሚያወሩት አልነበረም። እና ይሄ ህዝብ እኮ አለኝ እለዋለሁ አጫሉ እኮ ብር አገኘ ብለው እኮ አይደለም እንደሚሆኑት አለ እና አለዋለሁ ገና ሊያገኝ ነው ብለው ነው ብሎ በቃ ሳቁ በጣም ይመጀረሽ ገና ሊያገኝ ነው ገና ህይወቱ ሊቀየር ነው ብለው እኮ ነው እንደዚህ የሚሆኑት ብላ እንደዚህ የምትለው ሙድ አለ። አጬ በእናትሽ ኪንግ ጀግና ነው። እዚህ ትልቅ ሰው ነው። የራሱን ትልቅ አሻራ ጥሎ ሄዷል። እና ብዙ ሰው ራሱን ትቶ አንዳንድ ሰዎች እሱን ለመሆን የሚሞክሩ አሉ። ያ አጫሉ ራሳቸውን ሆኖ ነው ነገር መቀየር የሚችሉት። አጫሉን ሆኖ መቀየር አይችሉም። አጫሉ መሆንም አይችሉም። የአጫሉን ቦታ ተካለው ምናምን ሁሉም የራሱን ቦታ ነው የሚተካው። የአጫሉን ቦታ የሚተካው የለም። ሁሉም ራሱን ሆኖ ራሱን በመጣበት መንገድ ነው እንጂ እንትና ሊሆን አይችልም። እንትናም የራሱን አሻራ ነው ትቶ የሚለው። ብዙ ጊዜ አጪ በህይወት ያለ ይባላል የሆነ ሶሻል ሚዲያ ላይ ያለው ማንነትና ሌላ ቦታ ያለው ብዙ ዲፍረንስ አለው በጣም። እዛ ጋር ሲቀርብ የሚቀርበው ቁስሉን ነው የሚናገረው። ሚዲያ ላይ ተጫውቶ ምናምን ሌላ ፓርቱን አሳይቶ አያውቅም። ያራዳ ልጅ ነው በጣም ስነ ስርዓት ያለው ከባድ ስነ ስርዓት ያለው ልጅ የቱ ጋም እንደሚደረግ ያውቃል። እና ይመቸኛል። ለሰዎች ብዙ ነገር ያደርጋል። ያላ ያደረገለት ሰው የለም ግን አያወራም። እንዲያረኩ አይልም። ሆነ ብሎ ስራዬ ብሎ ነው ለሰው የሆነ ነገር የሚያደርገው። ሆነ ብሎ የሆነ አገር ሄደው ነገር ሊያደርግ ይችላል። የሆነ ሰው ለማረ ለእንትን አያወራም። እንትን እሱ ያደረገው ነገር በቲቪ እየረዱ እንደሚሉት ፖስት ቢደረግ አጫሉ ቪዲዮ እስከ ስንት ዓመት አያልቅም እየታየ አልተወራለትም። አጪ እንግዲህ ማንወድለት ዘፈን የለም እንደ የሆነ ብሔር ሳይሆን እንደ ኢትዮጵያ ማንወድለት ዘፈን የለም። እስቲ አንተ ግን አንድ ፌቨራይት የምትለው ዘፈንህ ምንድን ነው ከሱ ዘፈን ውስጥ? እኔ ሁሉም ዘፈኑ ይመቸኛል። ያ ግን ሁሉም ዘፈኑ ይመቸኛል እና ጅራ በጣም ይመቸኛል። ጅራ የሚለው ላይክ ቃሉ ምን ያህል ፓወርፉል እንደሆነ ኢቭን አሁን በአማርኛም ራሱ ቅብቴ ወብልክም አላችሁ ወይ አለን ምናምን ጅራ የምትለው ነገር ይሄ በቃ እሱ ጅራ የሚለው ነገር በትክክል ኖሮ ለብዙ ነገር ሆኖ ነው ያሳየበት። እና ደግሞ ብዙ ጊዜ ሰዎች አንዳንድ ጊዜ የምትረጁ አጠገቡ ሆኖ ጓደኞቹ የነበሩ ሰዎች ራሱ እሱ የሆነ ነገር ሆነ ተብሎ ሰው ሲነሳበት
አብረው እሱ ላይ የተነሱ ነበሩ አጪ ላይ እና እሱ ግን ለነሱ አለውላችሁ የሚላቸው ሰው ነው እና ሁሌ ብቻ ነፍሱን ይማር። የእሱን ሌጋሲ ደግሞ በበለጠ እንዲቀጥል እንፈልጋለን። እንግዲህ ያሬድዬ አብዛኛው የኢትዮጵያ ሕዝብ እኔም ከልጅነት ጀምሮ የምናውቅህ በኮሜዲ መድረክ ላይ በብዙ ነገር ሽሉቃ ሻምባ ምናምን የሚሉ ቀልዶች በዛ ነበር የምናውቅህ። አሁን ላይ ግን ሶሻል ሚዲያው ላይ በኮሜዲ የለህም መሰለኝ፣ መድረኮች ላይ የለህም፣ አናገኘህም። እሱ ነገር ምንድን ነው? እሱ ነገር ኮሜዲ ጠፍቶብኝ ሳይሆን ወይ እንትን ብዬ ሳይሆን ኢቭን ትናንትና ራሱ እየጻፍኩኝ ነበርና በጣም የሚገርምሽ በጣም የሚያስቀኝ ቀልድ የራሴ ነው። በራስ ቀልድ ነው እና አንደኛ የራሴ አድናቂ ነኝ እና የራሴ በጣም አድናቂ ነኝ እና ምክንያቱም ራሴን በደንብ ስለማውቀው በደንብ ድብና አድርጌ ስለማውቀው ገና ያልወጣውን ማንነት ስራዬን ስለማውቀውና የማስብበት ሌቭልና ድካሜን ስለማውቀው ራሴን ነው ማደንቀው። ኮንፊደንስ አለኝ። ምክንያቱም እነንትና እንዲያደንቁኝ ምናን አልጠብቅም። ራሴን ራሴ እያደነኩ ምንም ሳልጠብቅ በራሴ ነው እዚህ ደረጃ የመጣሁት እና ቀልዶች ያስቁኛል ስልሽ ገና እየፈጠርኩ ስለሆነ ፈጠራ ላይ ሆኜ እስቃለሁ። በቃ እየጻፍኩ ምናምን ያስቀኛል። ወይኔ ወይ የሆነ ካራክተር ፈጥርና የሆነ ፋራ ሰው የሆነ ምናምን በቃ እየጻፍኩ ምን አይነት ደደብ ሰውዬ ነው እያልኩ እንደማውቀው ገና እኮ እየፈጠርኩት ነው። ግን እንደማውቀው በለው ሌሊት ራሱ ወሬ ልጅ እየተንፈራፈርኩ በቃና ይሄ ምን አይነት ደደብ ሰው እንደዚህ ሊል ነው ደግሞ ምናምን እያልኩ ሚለውና ኮሜዲው አለ። ኮሜዲው ማንም አይወስድብኝም። ኦልሬዲ የመጣ ነገር ነው፣ የተሰጠሽ ነገር ነው። ኮሜዲ ገባህ ማለት በራስ እየሳክ ነው ወይስ የሆነ ሰው ትችላለህ? ኮሜዲ ውድድር ነበር ኢትዮጵያ ውስጥ። በአንድ አመት ውስጥ የኮሜዲ ውድድር ነበረ እንደ ኢትዮጵያ። የኢንቫይሮንመንት ውድድር ነበር፣ የስዕል ውድድር ነበር እንደ ኢትዮጵያ። እንደ ኢትዮጵያ በአንድ አመት 3 አዋርድ ነው የበላሁት እንደ ኢትዮጵያ። አንደኛ መውጣት ከባድ ነው። አንድ አዋርድ መብላት ከባድ ነው። 2-3 እንደ ኢትዮጵያ ከባድ ነው እና ኦልሬዲ ሬዲዮ ፋና ባዘጋጀው መድረክ ላይ ትልልቅ ጋዜጠኞች፣ አርቲስቶች፣ አንጋፋ ስመጥር የአዲስ አበባ ዩኒቨርሲቲ ምሁራን፣ ሌክቸሮች ምናምን እነሱ በተገኙበት ነው ያሸነፍኩት። የኮሜዲ ዘርፉን ያን መክሊት እንዳለህ እንዴት አወቀው? ሰው ነግሮኝ። ውሸቴን ነው። ኦልሬዲ ራሴ አድናቂ ነው ያልኩት። ኢቭን ወጥቼ መድረክ ላይ በራሴ እየሳክ ነው ያን ነገር ያወቅከው ወይስ ማለት በራሴ ቀልድ ስቃለሁ ብለሃል? እንዴ እኔ በጣም ማስቅ ሰው ነኝ ምናምን ብለህ ነው ያወቅከው ወይስ? አቋል የሆነ ነገር ውድድሩ ላይ መድረኩ ላይ ስወጣ መጀመሪያ ሽልማቱን ስጡኝ፣ ይህንን ውድድር ለማሸነፍ እኔ ስለሆንኩ ማሸንፈው መጀመሪያ ሽልማቱን ስጡኝ፣ በኋላ ሰዓት የለኝም ቾክላለሁ ብያወሩ ምንድን ነው የሚለው አሉ። ሲያዩኝ ሌላ አይነት ሙድን ይዤ የመጣሁት ሌላ አይነት ስታይል ነው ነው እዛ ተመቻቸው ምናምን ያስቃል። ብቻ በሰዓቱ 10,000 ብር ነው 20,000 ብር ተሸለምኩኝ። ብሩ ብዙ ነበረ እንዴ በጣም በቃ ብዙ ነገር ነው ፕላን ያደረኩት። ዘርዝሬ ጀላቲ ብገዛበት ስንት አመት እንትነደዋለሁ። የበሶ ጀላቲ በ20,000 ብር ስንት ነገር ፕላን አደረኩ። በቃ ምን ልክፈት አልኩ። ፖሊስ ጣቢያ ልክፈት ያዋጣል እንዴ ብያል። ያላሰብኩት ቢዝነስ የለም መልጨልኩ ምን እንደሚያዋጣ ምን ፖሊስ ጣቢያ ከዛ ሳይብሩ በአራተኛው ቀን የለም። ምን አድርገህ ጨረስከው? ኪሴ ቀዳዳ ነበረው። የምታማክረው ሰው አልነበረም? እንደዚህ አይነት ሳለ እንዴት ነው ማማከረው? እኔ ዱርዬ እኮ ነኝ። ወደ ጨሰቴ ነው የሚሄደው። በዛ ሰዓት እሱ ለመታሰር የሚመቹ ጓደኞች ነበሩ ማለት ነው። ለመታሰር ብዙ እንደዚህ ነው ግለ ጓደኞቼ እኔ በጣም ብዙ ላይክ አዲስ አበባ ላይ ሆኖ ዱርዬ ነኝ፣ አራዳ ልጅ ነኝ ምናምን። ከኮሜዲው በፊት በአካል የምትዋወቀው ሰው ራሱ ነፍ ነው እንደ ከተማ ልጅ። የከተማ ልጆች እንተዋወቃለን፣ በደንብ እንተዋወቃለን አብዛኞቻችን። አንዳንድ ጊዜ እኔ አሁን ያስቀኛል። የአዲስ አበባ ወጣቶች ተብሎ ስብሰባ ተደርጎ ምናምን ስታያቸው ወጣቶቹ ኧረ በስመ አብ ኧረ አልናገርም ይሄን ቃል ፈጣሪ በመብረቅ ራሱ ቢስተኝ በድንጋይ ደግመኛል። ነጥሎ ይምታክ ንገረኝ፣ አንተን ይበለ ንገረኝ ብቻ አይን ያው ተረብና የምተርበው ወይ ካራክተሩን አይቼ ኤኒዌይስ አሪፍ ነው እና ብዙ ጓደኞቼ ምርጥ ጓደኞች አሉኝ፣ አብረን ያደግን ልጆች። ግን ጓደኞች ቀልድ ያስቃቸዋል? ብዙ ጊዜ ጓደኛ ቀልድህም ምንም አይመቸውም ጓደኛ ሲከለ። አይ እንትን ናቸው
ዲፕ ናቸው ላይክ አለ አይደለ ይመቸኛል ጭንቅላታቸው እነሱ ናቸው እኔ አንደኛ እንደወጣ የሚያደርጉኝ አጠገብሽ ያለ ሰው በጣም አራዳ ናቸው ጥግ ነካ ነገር ነው የሚያስቡት አብሮ አደግ ነገር ናቸው ማለት አብሮ አደግ ነው ስልጤዎችም አሉ ብዛት ስልጤዎች አሉ ጓደኞች እና አዲስ አበባ ላይ ስታድጊ እኮ ኦሮሞ አማራ ምናምን ብለሽ አታድጊም እኔ አማራ ጓደኞች ብዙ አሉኝ ትግሬ ጓደኞች ብዙ አንድ ትምህርት ቤት ተምረሽ አሁን ነው እንዲህ አይነት ነገር የመጣው አናቆም ትክክለኛ አዲስ አበባ ልጅ ምና የለም እንደዚህ አይነት ነገር አናቆም ዘሩንም አናቆም አሁን ነው በቃ ነገሮች እንትን እያሉ እኔም ላይክ ስለ ኦሮሞ ጥሩ ነገር ሳወራ ሲነካኩኝ እኔም አልሰማም እናገራለሁ መልሼ ምናምን ሩድ ሆናለሁ ሩድ ሲሆኑ ጥሩ ሆናለሁ ላይክ እኔ የሚወደኝን እወዳለሁ የሚጠላኝ ደግሞ ደብል አድርጌ ነው የምጠለው ሽሩሩ ምናምን አላቅም ነግራቸዋለሁ በእኔ የተነሳ ጋላ ምናምን ብለው ማህበረሰብ ሲሳደቡ ይደብረኛል ችግራቸው ከኔ ጋር ነው ከኦሮሞ ጋር አይደለም ገብቶሻል ብዙ ሰው ኦሮሞን የማይወድ ነበረ አሁን ኦሮሞን አንደርስታንድ እያደረጉት የመጡት እና ይሄ ባለጊዜ ምናምን ተብሎ ዝም ብሎ ሰው ላይ የሚደነፋ ምናምን እሱ ኦሮሞን አይወክልም ምናምን ጉረኛው ምናምን ኦሮሞን አይወክል ኦሮሞ ጉዲፈቻ ሞጋሳ ምስኪን ብሉ ጠጡ የሚል በቃ ገጠር ላይ ያለው ህብረተሰብ ነው አሁን እኛ ከተማ ላይ የምናደርገው ነገር ነው እነሱንም ሄዶ እየረበሸ በሰላም የሚኖርበት ቦታ ጦርነት እያስነሳ ያለው ምርጥ ብሔረሰብ ነው ኦሮሞ ይሄ በአንዱ ጉረኛ በአንዱ ጥፋት በአንዱ ጥጋበኛ ኦሮሞ ሊመደብ አይችልም ኦሮሞ እንደውም በገዳ ሲስተም የመጣ ትልቅ ካልቸር ያለው ትልቅ ብሔረሰብ ነው እና ሲነካ ይደብረኛል አለ አይደለ እኔ ሌላውን አልነካም እንዲነካም አልፈልግም እኔ ሌላውን እወዳለሁ አይደለም ሙርሲ ድረስ ይመቸኛል ጆሮዬን ታይዋለሽ ሰፊ ነው ሙርሲ ሱርማ ምናምን ላይ ሁሉንም ብሔረሰብ የትኛውንም ብሔረሰብ እንትን የምለው ነገር ኦኬ የእንትን ነው እንዴ ይሄ ሸክላ ምናምን ግን ኦልሬዲ ዓለም ላይ ስታይል አለ ጌጅ ይባላል ኦልሬዲ ከኛ ሄደ ነው ግን ዓለም አክሴፕት አድርገው ሮክ ዘፋኞች ሂፒዎች ምናምን ያደርጋሉ እንደዚህ ጆሮአቸው ላይ ካይሽ ሃይላንድ ክዳን ነበር የማደርገው አሁን ትቼው ነው ስትሬች ያደርግ ነበር አሁን ስታዩ ይመለሳል ታውቂያለሽ አይደል እንጂ ሃይላንድ ክዳን ጆሮ ውስጥ አደረግ ነበር ይመችኛል ሙርሲዎች አይ ላቭ ሙርሲ በቃ ስታይላቸው ምንም ሙርሲ በጣም ነው የምወዳቸው እሺ ያሬድ የመጀመሪያ ኮሜዲ ስራክ ምን ነበረ የመጀመሪያ ኮሜዲ ስራ ሹሉቃ አስታውሰኝ ለለሰል በጣም የምወደው ሹሉቃ የዶክሌ ልጅ ሆኜ እሺ ፓርቷን ናይቸው ምን ፓርቷን ዶክሌ ይሰራ ነበር እሺ ፓርቱን የዶክሌ ልጅ ሆኜ መስራት ስለምፈልግ እንደምሰራው እርግጠኛ ሆኜ ጻፍኩት ወደፊት ምን ማስተላለፍ ትፈልጋለህ ምናምን የሚለውን ጽፌ መልጹን ጻፍኩትና ጭንቅላቴ ውስጥ ያስኩት እና ፈልግ ነበር እኔ ላይ ያው ሃይማኖት ምናምን ትንባልም በጣም በማኒፌስቴሽን አምናለሁ እና የሆነ ኤነርጂ ላይፍ ነው የምኖረው በጣም በጣም ይሰራልኛል በጣም ከሚባለው በላይ እና ዶክሌ ጋር ተገናኘን በአጋጣሚ ምናምን የሆነ ቦታ እየሄድኩ ነው አለ ምናምን አወራን የት እየሄድክ እንዲህ ልቀረጽ ምናምን ከዛ አወራን ለምን ልጅውን አሰራም አለኝ ኦኬ ሄድን ከዛ ጋዜጠኛው በቃ እንደ ልጁ ጥያቄ ልጠይቅ ብሎ ጥያቄ እየጠየቀኝ ነው እሱ የሚጠይቀኝ ጥያቄ ግን እኔ ኦልሬዲ መጀመሪያ ጽፌ እንትን ያልኩትን ነው ለዛ ነው ያ ስራ የገነነው በኢነርጂ የመጣ በማኒፌስቴሽን የመጣ እንትን ስለሆነ ነው እኔ ህይወቴ ሙሉ የምኖረው በማኒፌስቴሽን ነው የኢነርጂ ላይፍ ነው የምኖረው እና ይሰራል በደንብ ይሰራል ሰርቶልሃል በደንብ በጣም በጣም አላህም እግዚአብሔርን ይመቸኛል ሌላም ካለ ይመቸኛል ማለት ከማኒፌስቲንግ ጋር የሚገናኝ ነገር ነው ይመቹኛል የምትልበት ወይ ምንድነው በቃ አለ አይደል አትግደል አትቁረጥ ምናምን መጥፎ ነገር አታርግ የሚል ነገር ደስ ይለኛል ያ ሁሉም ሃይማኖት ደግሞ ፈጣሪ ባይቀጣ አትግደል አትዝረፍ ምናምን ፈጣሪ ባይቀጣሽ መግ ይትቀጣሻል ይሄ ኦልሬዲ ኮመን ሴንስ ነው እና እነዛን በቂ ናቸው ምንም ትንተና አልፈልግም በቃ ያሉት ትክክል ስለሆነ መጽሐፍ ቅዱስም አላቅም ቁርአንም አላቅም ምናምን ሌላም እንደዚህ የሚል ጥሩ የሚል ካለ ይመቸኛል እና እኔ ጥሩ ላይ ካሁን ለምሳሌ ሰው አላህ እንዲህ ነው እግዚአብሔር እንዲህ ነው ብሎ ምናምን እየተከራከሩ ነበር አንድ የሆኑ ልጆች ይከራከራሉ ማለት ነው ሙስሊም አላህ እንዲህ ነው እግዚአብሔር እንዲህ ነው እያሉ እየተከራከሩ ያሬድ እዚህ ላይ ሀሳብ ስጥ እስቲ ሲሉኝ እንደ የምከራከርበትን ሰዓት አላምንበትም እንደ ያልኳቸው ዋናው ማመን ነው አሩ ነው ስለማመን አቅም ቃል የለኝም እምነቶች ሰርቶልሃል በጣም እምነት ያድንሃል እኔ አላህንም እጠይቃለሁ እግዚአብሔርንም እጠይቃለሁ ምን አሳፍረውኝ ያውቁም ይወዱኛል በጣም ነው የምወዳቸው አሁን ስለ ሁለቱ ሰው መጥፎ ሲያወራ እግዚአብሔር እንዲያ ምን መጥፎ አላቸው ላይ የሚወደዱ ናቸው እና እኔ ሌላ ታሪኩን አላውቀውም ቁርአንም አላውቅም ምናምን ቀጥታ እኔ አንድና አንድ ዋናው ፓወር ነው የሚመቸኝ ዋቅ ቶኪቻ የዋቅ ቶኪቻ
በሱ ነው የምታምነው? በአንድ አምላክ ነው። እስቲ አንዴ ልመልስህና በጣም ነው የምወድልህ ሹሉቃ ሻምባ የምትላት ፓርት ማለት ነው። እሱ ነገር እስቲ እንዴት ነበር? ሰው እንዴት ነው የተቀበለ? የመጀመሪያ ስራ ክሱ ነው? የመጀመሪያ ስራ እሱ ነው። የመጀመሪያ ስራ እሱ ነው? በመጀመሪያ ስራ ነው አንተ ተቀባይነትን ያገኘኸው? በመጀመሪያ ስራ ነው ያገኘሁት። እና ኦልሬዲ ከአንድ አርቲስት ጋር እየሄድኩኝ ነበረ። ያን አርቲስት ሰው ያውቀዋል፣ ከኔ በፊት ስራ ሰርቷል እና ይጨናነቃል። ትንሽ ነገር ላይ እንትን የሚሉ እኔ መታወቄን ረስቼዋለሁ። አሁን እንደዚህ ታውቄ ራሱ ትዝ አይለኝም። ዝም ብዬ ላይፌን ነው የምኖረው፣ ትላንት እንደምኖረው። ፍሪደሜ እንዲያዝብኝ አልፈልግም። አርቲስት ነኝ፣ እዚህ ቤት ሄዳለሁ፣ እዚህ ቤት መብላት የለብኝም ምንም ነገር እንደዚህ አይነት ነገር። እኔ ልክ አንድ አናጺ እንጨት መስራት ጎበዝ እንደሆነው ያን አናጺ አንቺ ጀጅ ልታረጊው የምትችው በሚሰራው ስራ ነው፣ ሙያው ላይ ከደከመ ነው እንጂ አናጺው የፈለገ ቢለብስ የፈለገ ምናምን ቢል እኔ ስራ ላይ ሲጎል ብቻ ነው እንትን የሚለኝ እና ነፃ ሆኜ ነው የምሄደውን እና የሚገርምሽ ያኔ አንድ አርቲስት ነው ብቻ ከእሱ ጋር እየሄድኩኝ ይጨናነቃል ነገር እሱ እዚህ ጋር እንደዚህ ሰው እዚህ ጋር እንዲህ ምናምን እዚህ እንሂድ እዚህ እንጠጣ እዚህ እንብላ ምናምን አይነት ነገር ላይ ነው። እኔ ኦኬ ብዬ ደሱ ነው። ኢቭን መኪና ሲያልፍ ጭቃ ልብሱን እንትን ብሎ ተጨናነቀ። ቤት ገብቶ ነው ሱሪ የቀየረው እና ከእሱ ጋር እየሄድን በቃ እኔ አላቅም እና ለሱ ነው የሚጨነቅለት። ኮሜዲው ተለቆ ሳምንት ከቤት አልወጣም። ከሳምንት በኋላ ወጥተን ከእሱ ጋር እንትን ሲሉ ሰዎች ሲመጡ ፎቶ ሊነሱ ነው ደግሞ ፎቶ ሊሉኝ ነው ደግሞ የመጡት ሲል ሰዎቹ የሚመጡት እኔ ጋ ነው እኔ ጋ ነው። ከዛ እኔም መጡ ደግሞ ፎቶ አንተ እውቅናው ስለሰራው ይገባኛል ብለህ የምታስብ ሰው ነህ? ስራዬ ስለሆነ ስራዬ ላይ ነው ፕሮፌሽናል። አሁን ደግሞ ያለሁበት ደረጃ በጣም ከሀገሪቱ አርቅ ያለው በጣም ሌላ ደረጃ ላይ ግን ምን መሰለሽ ትንሻው በመሀል ኦሮሞማ ሳቀነቅን ከብዙ ሰው ጋር ተጣለሁ። ብዙ ሰው ጋር ተደባበርኩ። ብዙ ሚዲያዎች ጋር ተደባበርኩ። እሱ ለብቻ ይላል ወደሱ አትንካብኝ። እሷን ፓርቲሽ ያልነካት እኔ ይዤ እመጣለሁ። እሱ ያሬድ እስቲ የትምህርት ህይወትን ተማሪ እያለ በጣም ጎበዝ ተማሪ ነበር ካሉ? ጎበዝ ተማሪ አልነበርኩም። ትምህርት አልጨረስኩም። 9 ነው ምናምን ገብቼ ነው ኦልሬዲ አልጨረስኩም፣ ተባረርኩኝ። ትምህርት ሰነፍ ነኝ። አስተማሪዎችን ሁላ የምትለይበት የራሴ የሆነ ታክቲክ አለ? ትስለዋለህ አስተማሪው? ማትስ ደብተር ላይ ገልጬ ማትስ አስተማሪ ነው እንጂ መስለው ማትስ ብዬ ምናምን አልጽፍበትም። እና አስተማሪ አንዴ ደብተሬን ይዞ እንደዚህ የራሱ ስዕል ነው ሲጽፍ ምን ሲል ሙሉ ፔጁ ይህን ሁላ መቼ ነው ያስተማርኩት አለ። አንተ ለመሆኑ ተማሪ ነህ እዚህ ክላስ ነው አለኝ። አዎ አልኩት። ለዚህ አንዴ ሲያይኝ ጎበዝ ተማሪም እንዳልሆንኩ ገባው ዱርዬ እንደሆንኩ። ከዛ አንተው ለምሳሌ ጻፍ ብትባል አስተካክለ ጽፋል። ለመሆኑ ሀ እንዴት ናት አለኝ። ደህና ናት አልኩት። ጤንነቷን ማን ጠየቀ ብሎ ገረፈኝ። ሁሉንም አስተማሪ ነበረ ምስለው? ሁሉንም ነው ምስለው። ለምንድን ግን? በቃ ስዕል መቸክቸክ ነው። መጻፍ አልወድም። እጅ ጽሁፌ በጣም ያስጠላል። እኔማ ሲነገረኝ ቶሎ ብዬ ሀሳቤን ለመጨረስ ችክችክ ነው እንጂ ማረገው እንዳስታውስ እጅ ጽሁፌ በጣም ይደብራል። እና እጅ ጽሁፌ የማይነበብ መጻፍ አልወድም። ብዙ በቃ የለውበትም። ማንበብም እንደዛው ነኝ። የለውበትም ካልቸር ውስጥ መሳል ነው ደስ የሚለኝ። ለዚህ ነው መሰላቸው አስተማሪዎች እና ካነበቡት በእርግጥ ብዙ ሰው ማንበብ እንዳለብኝ ይነግረኛል። የተለያዩ ሰዎች እንትን መጽሐፍ ብታነብ እንትን ያሉኛል። ኦልሬዲ እኔ የሆነ ነገር ስላቸው ነው ልክ አይደለም እንትን መጽሐፍ እኮ እንዲህ ነው የሚለው ይሉኛል። ስለዚህ እኔ መጽሐፍ አንብቤ ከራሴ ወጥቼ እንትና እንዲህ ነው የሚለው ብዬ እንትና መሆን አልፈልግም። ለዚህ ነው ማታነበው። አንዳንድ የሚነበቡ ነገሮች ይኖራሉ ምናምን፣ ግን ትግስቱ የለኝም። እያነበብኩኝ ሌላ አይዲያ ውስጥ ነው የምገባው። ኤዲኤችዲ ሃይፐር ነኝ። እንትን የለኝም። በቃ ስዕል ላይ ብቻ የሆነ ነገር ላይ ብቻ ስሆን ነው የምትፈልገው ነገር ላይ ብቻ ነው ፎከስ የምታደርገው። የምትፈልገው ነገር ብቻ ነው ፎከስ የምታደርገው። የምፈልገው ነገር እና የምፈልገውን ደግሞ አውቃለሁ። ከባድ ነው እዚህ ምድር ላይ የምፈልገውን ነገር ለይቶ ማወቅ በጣም ከባድ ነው። ብዙ ሰው ብዙ ቦታ ሄደው የሚፈልገውን ስለማያውቅ ነው መሆን የሚፈልገውን አያውቅም። እኔ አሁን ለምሳሌ ጅቦች ይመቹኛል። ያ ብዙ ሰው ሊያስቆጣ ይችላል። እኔ ግን ዘንዶም ይመቸኛል። ከጅቦች ጋር የተጫወትኩ አንድ ልጅ መጣና ደወለልኝ። ያሬድ እንዴት ነው ምናምን
ከአሜሪካ ከእንደዚህ ከቬጋስ ምናምን አለኝ። ኦኬ ምናምን ይመች ዛሬ ካልተገናኘን አሁን አለኝ። እኔ ከጅቦቼ ገኝ አሪፍ ሁሌ ነኝ። በቃ ገብቼ ሌላ ነገሮች በቃ ኔቸርን ፈጣሪን ያመሰግንኩ ምናምን። ከዛና ዛሬ በቃ መገናኘት አለብን ክለብ ካልወጣን። እኔ እኮ ወጣው ከዛ ላይ ፋም ብዙ ክለብ ምናምን እንደዚህ ነገር ላይ እኮ የለውም አልኩት። ሌላ ዓለም ላይ ነው ያለሁት። ነገ እንገናኝ። ዛሬ ካልተገናኘን ኦኬ ላጣልኩ። ሌሊት ነበረ። ከዛ የአንድ ፈረንጅ ሞተር ሳይክል ይዤ ነበር። ትልቅ ሲሲ ነው እኔ ጋር አድርጎት ነው። እሱን አስነስቼ ሄድኩኝ። ጅቡ ብዬ ደረስኩ በደቂቃ ሄድን። ከዛ እኔ አላቀውም ሙዱን ከተማ ላይ የት እንሂዳለን የት እንደሚኬድ አላቀውም አለ። በፊትኛ በቃ ትራፕ ጆብሊ ምናምን ኤችቶ ከዛ ኢሉዥን ምናምን እንደዛ ቤቶች ሰዓት ነበራቸው የሚኬድባቸው ፋራናይት ምናምን ያኔ ነበሩ ቤቶች። አሁን ላይኖሩም ይችላሉ አላቃቸውም። ከዛ የት እንሂድ እንደዚህ ኦኬ ምናምን እኔ ቤት አውቃለሁ አለኝ እና ይዞኝ ሄድ። የሆነ ቦታ ስንሄድ ሰው ጭር ብሏል። እዚህ ሰው የለም አለ። ኦኬ ሌላ ቦታ እንሂዳለኝ። ሄድኩኝ። የሆነ ቦታ ደግሞ ሄድንና እዚህ ጋር ደግሞ ብዙ ሰው ነው ያለው አለ። ብራዘር አንተ የምፈልገውን ካላወቅ እኔ የምፈልገውን አውቃለሁ ሊድ አልኩት። የምፈልገው ግብዳ ነገር ነው። እዚህ ሰው የለም እዛ ሰው አለ። ከኔ ጋር ነው መገናኘት እኔ ማግኘት ነው የፈለገው። ከኔ ጋር መዝናናት መጫወት ነው የፈለገው። ሰው ምንድን ነው የሚያደርግለት ነው ያልገባኝ። አንተን ፈልጎ እስከጠራ ድረስ። አዎ ከዛ እየነገረኝ ታሪክ አንድ ጥበቃ ነበረው ውጭ ሆኖ እሱ ብር እየላከ እዚህ እንደ ጥበቃ ሆኖ ቤቱን አስገንብቶለት ምናምን በቃ ምናምን ነው እና እንደ ዘበኛው እንደ ሰራተኛው ነው እንደዚህ ነው የሚያየው። ሌላውንም ሰው እንደዛ ማየት ጥሩ አይደለም። አብሮሽ የሆነ ሰው ከቆየ በኋላ ቤተሰብሽ ነው ሊሆን የሚችለው። ከዛ 1200 ብር አጭበረበረኝ ብሎ አባሮታል። ካንተን አስደና ነው ቤት የሚያሰር እሱ አጭበርብሮኝ 1200 ብር አባረርኩት አለ። ሜቢ አብር አጭበርብሮ ባይሆንስ ኦርስተት ቢሆንስ ጥሎት ቢሆንስ ተው እንደዚህ ነገር አይመቸኝም አለ። ኦኬ መች ግን ልጁ ጥሩ ልጅ ነበር አልኩት። እኔ ይመቹኛል እንደዚህ አይነት ሰዎች። ከዛ በቃ እኔ ወደ ቤት ልግባ በቃ አልኩት። ያው እሱ የሚፈልገውን አላወቅኩም፣ እኔ የምፈልገውን ነገር አውቃለሁ። እና እኔ አሪፍ ሙድ ላይ ነበር። ካለሁበት ነው ተነስቼ ሄድኩት። መጣሁ ተመልሼ የራሴ ሙድ ውስጥ ቀጠልኩኝ። በማግስቱ ተደዋወልን። ትናንት እንዴት ነበር ስለው ትናንት እኮ ተዝናኑ አለ። የት? እንደዚህ ቦታ ክለብ ገብቼ ከዛ አጠገቤ ያወረዱት የ10 ሺህ ብር ምናምን ቦትል ነበር። እኔ ደግሞ የ20 ሺህ ያወረድኩ አለ። ኦኬ ከዛ ስታቀኛላ ኮስታራው ቀብረር ብዬ በቃ 20 ሺህ ብር አውጥተሽ ከዛ ኮስተር ብለሽ ከዛ ኮስተር ማለት መዝናናት እንደሆነ እዚህ ሀገር ነው ያየሁት። 20 ሺህ ብር ከፍለሽ መኮሳተር ቤቱ ቁጭ ብሎ መስታወት ፊት አይኮሳተርም እንደፈለገ እያየ ኦኬ አልኩት። ከዛ የሆኑ ሴቶች መጡ ምናምን ሾፉኝ እኔ ጋር መጡ። ከዛ የሆነ ነገር ብላ መጣን እንደዚህ ብለው የሆነ በቃ ካንተ ጋር ነው መሆኑ የምፈልገው አሉኝ። ከዛ የሆነ ነገር መክፈል አለብን ብለው ሲጨናነቁ ስንት ነው አልኳቸው። 13 ሺህ ብር አሉኝ። ቀጥታ ሰጧቸው ብሩ እንደሰጧቸው ሽንት ቤት ምናምን ብለው ሄዱ። አሁን በእነሱ ቤት ሸውዶ ሞቷል። እና ምን መሰለህ አልኩት። ታውቃቸዋለሁ ምንም አይመስለኝም አለ። ለማታውቀው ሰው 13 ሺህ ብር ምንም ያልመሰለ እንዴት ቤት ላሰራል ልጅ 1300 ብር ምናምን 200 ብር እንዴት ቆረቆረ አልኩት። እና አንዳንድ ጊዜ የቱ ጋር ምን ማድረግ እንዳለብን አናውቅም። ሜቢ ከነዚህ ልጆች በላይ ያ ልጅ ይሆናል የሚያስፈልገው። ድጋሚው ላይ ላያገኛቸው ይችላል። አያገኛቸውም እንጂ በቃ ሰሩት ሄዱ። የከተማው ውላ ችኮች ናቸው። ከዛ እንደዛ ምናምን ሲል ብቻ የምትፈልጊውን ነገር ማወቅ ኢስ ኢምፖርታንት። እዚህ ምድር ላይ አትባክኝም። ቶሎ ትደርሻለሽ። እዛ ላይ ነው ፎከስ የምታደርጊው። ሙሉ ኢነርጂሽን አንድ ነገር ላይ መዋል ትችላለሽ። እና የምትወጂው ነገር ደግሞ ከሆነ ራስሽ የምትወጂው ከሆነ ያስደስትሻል። አሁን ብዙ ሰው ሽሮ መብላት እየፈለገ ጥብስ ሊያዝ ይችላል። ለምን? ሰው ምን ይለኛል የሚፈልገውን አያደርግም። መጠጣት መብላት የፈለገው ሌላ ነገር እዛ ጋር አንድ ይለኛል። መልበስ የፈለገው ቱታ ሊሆን ፍሪ ቢሆን ደስ ይለዋል። ግን የሆነ በቃ አለ አይደለ ነፃ መሆን ይፈልጋል ምናምን። ግን ሜቢ የሚያስጨንቀውን ነገር ሊለብስ ይችላል ለሰው ብሎ። ሜቢ እሱ ላይ የሚሄደው ሌላ ልብስ ሊሆን ይችላል። የሚለብሰው ወይም የምትለብሰው ሌላ ሊሆን ይችላል። ለምን? ብራንዱን አይተዋል ይሉሻል። ሜቢ ላይሄድባቸውም ይችላል። በይሉኝታ ነው የሚኖረው አብዛኛው ኢትዮጵያዊ። በይሉኝታ እሱ ላይፍ ቀላል ታይም አይበላም። በቃ እየኖርሽ አይደለም እሱን እያረግሽ ነው ማለት።
ብዙ ጊዜ ይሉኝታ የሚባለው ነገር የሚመጣው በሰፊ ሰርክል ስትታጠር ነው። አዎ እና ምን ከማንም ጋቡን ዞሮ ሁሉም ባይቻልም መንፈስ የተጠቃ ነው። የሆነ ነገር ብታማክር ይቻላል ብሎ መፍትሄውን ሳይሆን የሚነግርሽ ቅርብሽ ነኝ እንጃ ምናምን ለምን ስትዩ ሪዝን የለውም። ከእንደዚህ አይነት ሰው ጋር ከመኖር የሚሮጥ በሬ መደገፍ ይሻላል። ቆይ አሁን አብዛኛውን ጊዜ የምታሳልፈው ፓርክ ውስጥ ነው? የጅብ ፍቅር ምናምን ፓርክ፣ ገጠር ምን ዞራለሁ፣ ቱር አረጋለሁ ምናምን በቃ ኔቸር ይመቸኛል። የትም ቦታ ከሀብታሙ ለሙ ጋር በጣም እንዞራለን። ሀብታሙ ለሙ ምርጥ ሰው ነው። የነጭ አስተሳሰብ ነው ያለ፣ ይመቸኛል። ኔቸር ይወዳል ምናምን፣ ሪላክስ የሆነ ሰው ነው። የሆነ ነገር ላይ ድንዝዝ ያለ ሰው አይደለም። ይመቸኛል። ጭንቅላቱ አስተሳሰቡ ፖዚቲቭ ነው። ሀብታሙ ሪስፔክት ምርጥ ሰው ነው። ምክንያቱም ስንሄድ የሆነ ቦታ ኦኬ ጅማ እንሄዳለን ልበል። ጅማ ከሄድን ኦኬ ጅማ እንትን ሆቴል እናርፋለን እንትን እዛ ሄደን እንደዚህ ምናምን እንደዛ አይደለም። ገና ስንሄድ ገጠር ላይ እስክሪፕቶ ደብተር እየሰጣቸው ለልጆች ገጠር ገብተን እየተጫወትን እነሱ ይበሉት እየበላን እኛ ሰው ያላየውን ሪል ፓርቱን ነው። እና ይመቸኛል ዝቅ ብሎ ሰው የሚያከብር ሰው። ይሄ ጨረሩን ትቶ ዲፕ የሚያይ ሰው። እንደገና ደግሞ ኦሮሚያን ወዳታለሁ ብለሽ 24 ሰዓት ሄድና ሞልጋ ቆመሽ ኦሮሚያ አለ እንዴ? አብዛኛው ኢትዮጵያን ወደርሻ ማየት አለብሽ። አብዛኛው የኦሮሚያን ፓርት አይተሃል? አብዛኛው ነው ይቻላል። ደስ ትላለች ኦሮሚያ፣ በጣም ትመች። በጣም የምትወደው የትኛው ነው? ሰነቴ ባሌ ሮቤ ሰነቴ የምትገርም ሀገር ነች። ኔቸሩ ወደዚህ ልጅ ድንጋዩ ምናምን ሌላ ታሪክ፣ ፊውቸሪስቲክ ሌላ ታሪክ፣ ቀይ ቀበሮ እወዳለሁ። ሌላ ታሪክ ሰነቴ ሌላ ታሪክ የሆነ አይነት ነገር ድሪም ነው ይመስለኝ። ሰነቴ በጣም ይመቸኛል። ላሉ ብዙ ይመቹኛል። ሁሉም ቦታ ብዙ ቦታ ዞር ያለሁ። ኦልሬዲ ዝንጀሮ ይዤ ነበር የምዞረው። ከዝንጀሮ ጋር ብዙ ዞረናል። የምወደው ዝንጀሮ አለ። አሁን ፊልም ሰርቶ የጨረሰ ምናምን ብዙ ታሪክ ተሰርቷል በኦሮምኛ ቋንቋ። ገና ይወጣሉ። ትንሽ እኔ ያለሁበት ዘርፎች ላይ የተቀመጡት ሰዎች ውድ ዕቃ መግዛት የሚፈልጉ ሰዎች ስለሆኑ ነው ነገሮች ቶሎ እንትን ያላሉት። ምክንያቱም ነገሮች ስታይ ነው ጠቅላይ ሚኒስትር ዶክተር አብይ እኔ ነገር ሊገባቸው የሚችሉት። ምክንያቱም ብዙ ነገር አይቶ የቱ አሪፍ እንደሆነ ገብቶት እዛ ላይ ነው ያለው ሀሳቡ፣ እዛ ላይ ነው ያለው ሀሳብሽ። ግን ሁሌ የሆነ አዲስ ሞዴል መኪና ለመግዛት፣ ከዛ ትልቅ ቤት ለመስራት፣ ከዛ በአመቱ ደግሞ ያን መኪና ያልፍበታል ፋሽኑ ቤቱ፣ እንደገና ያንን ለመስራት ምናምን አይነት ሰዎች ስለሚያጋጥሙኝ ስራዎች አልወጡም። አንድና አንድ የኔ ስራ ከሳቸው ጋር ነው የሚገናኘው። ደግሞ አይሆፕ እሳቸውን በቅርብ አገኛቸዋለሁ ብዬ አስባለሁ። ከዛ በኋላ እንደገና ሰው ከአዲስ ያቅሻል። ምክንያቱም የኔ ጭንቅላት የሚመጥነው ከሳቸው ጋር ነው። የእሳቸውን ጭንቅላት የሚመጥነው የኔ ጭንቅላት ነው። በኃይለኛው ማለት ነው። በኃይለኛው በጣም ነው የገባኝ ስለሳቸው። ብዙ ሰው አልገባውም። ግሪን ሌጋሲ ይላል። ግሪን ሌጋሲ ተብሎ እሳቸው በአመት አንዴ ችግኝ ሲተክሉ ሊተክል ይችላል እንጂ ከዛ በኋላ ችግኙ ዞር ብሎ አይሆንም። ወላ አመት ሳይሞላ አስቆርጦ አስጨፍጭፎት ሌላ ነገር ሊያሰራበትም ይችላል ምናምን። የሆነ እንዴት ነው የሆነ ሰው ለምሳሌ አንቺ ቤት የቤት ሰራተኛ አለችሽ ልበል። አንቺ ስታይ የምትሰራ አይተሽ ታውቂያለሽ? አንቺ ዞር ስትይ የማይመለከታት ምናምን ዘጭ ናቸው። እንደነ ቆጥረሽ አጨረሻቸው። አሁን የልማቱ ደጋፊ ነህ? የሚሰሩት ስራ ኧረ በጣም ገና ሰው አልተረዳቸው። ገና በጣም ብዙ ቤስት የነቃ ጄኔሬሽን የነቃ ትውልድ ጭንቅላት ከስራቸው ያስፈልጋቸዋል። እና የእሳቸው ጭንቅላትና ከስር ያለው ደግሞ የታጠረበት መንገድ አይሆንም። አሁን ያለችዋን አዲስ አበባ አሁን ያለችዋን ልማት በምን ትገልጻለህ እስኪ? ለአዲስ አበባ በጣም ተቀይራለች። ደስ አዲስ አበባ ልጅ አዲስ አበባን በደንብ ነው ማውቃት። ደስ ይላል። ልጆች እንደ ልባቸው ይጫወታሉ። ሰው ግሪን ነገር ያል፣ ወንዙ ንጹህ ነው። ወደፊት እንደፈለገ ይዋኛል። ምን ይላል። በቃ ያ ነው የሚፈለገው ነገር። አሪፍ ነው። ደስ ይለኛል። በጣም ደስ ይለኛል። እና ብዙ የተሻለ ለውጥ ታያለሽ። ምልሽ ከሌላ ሀገር ጋር መወዳደር አለብን። ከዓለም ጋር መወዳደር አለብን። ከዓለም ጋር መወዳደር የምንችለው እንደዚህ ነው። እስከ ኮፕ ሰርቲቱ ተመርጠናል። አስቢ በተሰራው ምርጥ ስራ ከግሪን ሌጋሲ ጀምሮ። ግሪን ሌጋሲ ግብዳ ሜጋ ፕሮጀክት ነው። ትልቅ አልተወራለትም። እኔ ደስ ይለኛል። በቃ እሱ ነገር በጣም ቢወራለት። በአመት አንዴ ዝም ብሎ ይወራለታል። እንደዛ አይደለም። ቃል ያንሷል ለዛ ነገር። ለኔቸር ብዙ አይደለንም።
ይሄን የመኪና ፋብሪካ ቢሆን የተከለው በጣም ብዙ ይወራለታል። ከዛ በላይ ማቴሪያሉን ብቻ ነው የምናየው። ኔቸር ላይ ደግሞ ልትወጂ የምትችው ብዙ ነገሮች ገብቶሽ ጂኒጃን ካስተሳሰብ ስጨርሽ ነው ለኔቸር እንትን ልትይ የምፈልጊው። ኔቸር ብቻዋን ትልቅ ትምህርት ቤት ነች። አንዳንዴ ከማይረባ ሰው አይደለም እንስሳት እጽዋት ይሻላል። አንድ ዛፍ ከአብዛኛው ሰዎች ጅቦችን ወዳቸዋለሁ ብለኸኝ ነበር። በጣም ጅብና ዘንድ ወዳለሁ በጣም እንደዛ ስትለኝ ነበር። ለምንድን ነው ያን ነገር ያልከው? ይፈራሉ ተብዬ ስላደኩ ጅቦች ጅብ ዘንዶ መጥፎ ናቸው ምናምን ተብዬ ስላደኩ የሚፈሩትን ነገሮች መዳፈር ይመቸኛል። ፍርሃቴን ገፍፌዋለሁ ሁሉንም ነገር አድርጌ ምናምን የተረት ተረት ምናምን አይገድበኝም። በማይሆነው ማምነው በምሰማው አላምነው። በማይሆነው ማየው በጣም ፍቅር ናቸው ደስ ይላሉ እንደተባሉ አይደለም። ጅብ መጥፎ ነው ሴጣን ነው። ጅብ ያለበት ቦታ ሴጣን አይደርስም። ጅብ ለሴት ያላቸው ክብር ጅብ ከሰው ይበልጣል። ሴቷ ያላት ድርሻ ባሉላ እሷ ነው የምመርጠው። ኃይለኛ እሷ ነች ታድንልሻለች ምናምን በቃ የሴት አያልነት ጅብ ጋር በጣም አለ። አኗኗር ዘዴያቸው ምናምን የቤተሰብ ሁኔታቸው ምናምን በዛ ላይ ፍቅር ናቸው። ስቀርቢያቸው አይተሻል አይደል? ባለፈው መጣ ስነካው ምናምን አይተሻል አይደል? እንደዚህ ኃይለኛ የሚባለው ጅብና ውሻ አንድ ላይ ይጫወታሉ። ቋንቋ የላቸውም፣ አይግባቡም፣ ጸረ ሚን የሚበላሉ ናቸው። እነሱ አብረው ፍቅር ሆኗል። ሰው ግን ቋንቋ ኖሮት ማውራት እየቻለ ችግርን መፍታት እየቻለ ይበላላል። እና እኔ ጥሩ ነገር ነው የተማርኩት ከሰው ሳይሆን ከጅብ ምናምን ነው። እንስሳ ትወዳለህ በጣም? እንስሳ ያስብን ብሎ ያስተማረን አስተማሪ በስመ አብ ቂጡን በጋለ ብረት በወጋው ደስ ይለኛል። አስተማሪው ነው። ከሳይንስ ያስባል። የሰው ልጅ ያለቀው በጅብና በዘንዶ ነው ወይስ በጦርነት ነው? ጦር መሳሪያ ነው የፈለሰፈው ጅብና ዘንዶ ነው? እኔ በማየው ነው ማምነው፣ በምሰማው አላምነው። ቆዮ በማየው ማመን ትቼ በምሰማው ማመን ትቼ በማየው ማመን ስጀምር ህይወት እየጣመኝ መጣ። አለበለዚያ ብዙ ነገር ተነግሮኝ በምሰማው ብሎክ ሆኜ እንትን መጥፎ ነው እንትን ያስፈራል። ሞክሬ ሰው አያስፈራም፣ ሰው ነው የሚያስፈራው። ትምህርት እንድንፈራ ምናምን እንድንፈራ ብዙ በቃ አያጅቡ እንዲህ ምናምን እንድንፈራ ሙሉ አስተዳደጋችን ፍራቻ ያለበት ምናምን። እንዴት ነው ጀግና ትውልድ የሚፈጠረው? ላይክ ፍራቻ ተጭኖብሽ ፍራቻ እየሰበኩ ጫካ ምናምን። ጠቅላይ ሚኒስትራችን ጫካ ፕሮጀክት ማረታቸው ደስ ብሎኛል። በቃ ለጫካ የሰጡት ቦታ ደስ ይለኛል። ለኢኮ ቱሪዝም በጣም ትልቅ ቦታ አላቸው። በጣም ትልቅ ቦታ አላቸው። ጫካ ሰው በቃ እንደምናምን ያዩት ስሙን ራሱ ተጠቅሞ የሆነ ነገር ለመግፈፍ የሞከሩበት መንገድ ደስ ይለኛል። እና አይ ላቭ ኔቸር ኔቸር በጣም አሁን የራስን የሆነ ፓርክ አለ። ወደፊት ሁላ ጽድ መሆን ነው የምፈልገው። ትልቅ ሰው ስትሆን ነው ያሳካል። አሜን አሜን አሜን። ባህር ዛፍ ብቻ አጠገቤ ያምጣብኝ እንጂ እንዳይሻማኝ። ባህር ዛፍ የሚገርም ተክል ነው። ውሃ የትና የት ሄዶ ነው የሚጠጣው? ጽድም እንደዛው። ባህር ዛፍ እኮ የሚጠጣው ወንዝ ካጣ ገዝተውላ የሚጠጣ ነው ይመስለኝ። ለምን ጽድ መሆን መረጥክ ታዲያ? አይ ዝም ብዬ ነው ያልኩት እንጂ መሆን እንኳን የምፈልገው ተክል መሆን ትፈልጋለህ ብባል ምን አይነት ተክል መሆን እንደምፈልግ ታውቃለች? ጫት። አብዛኛው ሰው ስለሚወደው ነው። አውቀውት ነው የሚወዱት። አላውቅም። ጫት እኮ ጭንቅላት የሚፈልግ ነገር ነው፣ ተራ ቅጠል አይደለም። አቤት ጫት ከባድ። እኔ እንጃ እዛ ሌቭል ላይ የደረሰ ነው የሚያውቀው። እኔ ከፈጣሪ ጋር በጣም ኮኔክት ያደረገኛል። ጫት ነው እኔ ብዙ ነገር ያስተማረኝ። ጫት ከድረግ ጋር ነው የሚመደበው። አላቅም ብቻ ፈጠራዬን ይጨምርልኛል፣ ፎከስድ እንደሆነ ያደርገኛል፣ ለፈጣሪ ቦታ ሰጥቼ ነገሮችን ዲፕ እንዳይ ያደርገኛል። እና ቃሙ እያልክ ነው? አይ እኔ ለራሴ ነው። ከፈለጉ ይቃሙ፣ ከፈለጉ ምን አገባኝ። የራሴ ነው ነገርኩሽ። እሺ አሁን ብዙ አይደለሁም። አይዲያዎቼ በጣም በዙና መሰራት እኔ የምፈጥረውና አገሪቱ ያለችበት ደረጃ ስላልተመጣጠነ ያለውበት ኤሪያ ምናምን ስፔሻሊ ስላልተመጣጠነ እናንተ ስላላልኩኝ አይዲያ ሲበዛ አይኪውሽ በጣም ከፍ እያለ እየሄደ እነዛን ነገሮች አውጥተሽ እንትን ካላልሻቸው ከባባድ የአእምሮ ችግር ነው ይመጣብሽ። እኔ ሌላ ደረጃ ነው አእምሮ ምናምን ላይክ እና ካልወጡ አይዲያዎች በስተው ምክንያቱም በቃ ስለ ሀገር ስለ ብዙ ነገር አስብ አሮ ነው የሚያውቀው። ትክክለኛ ሰው ያውቀዋል። አንዳንድ ጊዜ ሰው መጠጥ ጠጥቶ የሚጣላ አለ፣
መጠጠጥቶ ከቤተሰቡ ጋር የሚጫወት አለ። መጠጠጥቶ በቃ ፍቅር በፍቅር የሚሆን አለ። ሰው ምንም ነገር ሲወስድ ያስተሳሰቡና የጭንቅላቱን ደረጃ ነው የሚሆነው። ያለ ምንም ነገር ጫት ወስደሽ ምን ልታረጊ ነው? እሱን ልታስብ ነው? በቀፎ በአብሲት አንጎል አስተሳሰብ እኮ ጫት አይሆንም። እንደነሱ አይነቶቹ ናቸው ያሰደቡት። አባቶችም ምናምን ብዙ ነገር ማኒፌስት የሚያደርጉበት ከፈጣሪ ጋር ኮኔክት የሚያደርጉበት ነገር ነው። እና እንደዚህ ስል ደግሞ ብዙ ሰው ሊደብረው ይችላል። እንኳን ቢደብረው እንደ ሄሊኮፕተር አየር ላይ ተንሽከርክሮ ቢፈርጥ ምንም አይመስለኝ። የኔ አመለካከት ነው። ለሰው አይደለም መኖረው ለራሴ ነው። በቃ አንተ የመሰለህ ይሄ ነው። እኔ የመሰለኝ ሳይሆን የሆነልኝ ይሰራል። እስቲ ወደ ፓርክ እንምጣና እሺ፣ እንዴት ፓርክ ኖረ ልበል ማለት ፓርኩ እኔ አቶ ሽመልስ አብዲሳ ናቸው የኦሮሚያ ፕሬዝዳንት ይህን ቦታ የሰጡ እና እሳቸው ደግሞ አሪፍ ስራ ለይቶ ያውቃሉ። የሚደነቅ ነገር ያውቃሉ። ፊልሜን አዩት፣ ገረማቸው። አሁን ለምሳሌ እኔ ከጅብ ጋር ሆንኩ ስል እንደ ቀላል ሊታይ ይችላል፣ እንደ ቀላል ላውራው እችላለሁ። ያ ማለት እኔ ከተማ መሀል አዲስ አበባ ላይ ነው የተወለድኩት። ዛፍ እንኳን የሌለበት አካባቢ መርካቶ ነው የተወለድኩት። ከዛ ወጥተሽ ገና ምናምን እኮ ጨለማ ራሱ እንድትፈሪ ተደርገሽ ነው የምታርጊው ከተማ ላይ አይደለም። ምናምን ሄደሽ ጭራሽ እንስሶች ምናምን በግ ሲያይ የሚሮጣለን፣ በሬ ሲያይ ምናምን አለ ነገሮችን እና የተለያዩ ነገር አሳይቻቸው እንዴት ይህንን ሁላ ታለንት ምናምን ጭንቅላትን እንዴት ማኔጅ አረግከው ሲሉኝ ገረመኝ። ጭንቅላት ማየት የሚችል ሰው ስለ ጭንቅላትሽ ነው የሚያወራው። እንዴት ማኔጅ አረግከው? ይሄ ነገር እኮ እንደዚህ በቃ ዓለም አቀፉንም እንዴት ቦታ ሰጥተው በዓለም አቀፍ ደረጃ የሆነውን እንደ ዓለም አቀፍ ነው የሚያዩልኝ። ኤኒቲንግ ቦታ ሰጥተው አዩትና ለቡራዩ ከንቲባ ለአቶ ሰለሞን ፈዬ በወቅቱ ለነበሩ ደውለው ይሄ ልጅ የሚሰራበትን ቦታ ስጡታሉ። እኔ ደግሞ ክልሏ ላይ የሰራሁት ስራ ከቱሪዝምና ከአካባቢ ጥበቃ ከቡራዩ ላይ የፈለገ ይሁን ብቻዬን ብወዳደር አይደለም ከነሱ ከነፍ እንትን እበልጣለሁ ብቻዬን። ምክንያቱም ብዙ ፖስት ስለማላረግ ምናምን ነው እንጂ ብዙ ትውልድ አፍርቻለሁ። ጫካውን ሳጸዳ፣ ወንዙን ሳጸዳ ምናምን ብዙ ነገር ለራሴ ብዬ ሳረግ የነበርኩኝ ልጅ ነኝና ሁል ጊዜ ያኔ እየሄድኩ አንድ ቦታ ላይ ማኒፌስት አደረግ ነበረ። እነዚህ እንስሶች ባይጠፉ እዚህ ቦታ ይሄ ቦታ የኔ ይሆናል ብዬ አስብ ነበረ። በጣም እመኝ ነበረ እና ቀጥታ አቶ ሽመልስ ደውለው ምናምን ይህን ቦታ ማኒፌስቴሽን የኔ ይሆናል ሁላ ብዬ ጽፌበታለሁ ቦታውን። እንስሶቹ እንዳይፈናቀሉ ፈልግ ነበረ ምናምን ይሄ ቦታ ቦታው ላይ ነበሩ የዛሬ 18 ዓመት እዛ ቦታ እየሄድኩ ነበር የምደበረው። ሁሌ ደስ ይለኛል፣ እወደዋለሁ። እና ያው በቃ ፈጣሪ ነው አቶ ሽመልስ አብዲሳ አማካኝነት ያሰብኩትን ነገር እንትን አለ። ምክንያቱም ፈጣሪ ከጥሩ ሰው ጋር ነው እንትን ብሎሽ ጥሩ ነገር እንትን የሚልልሽ ነው። ማስበው ነገር ድሪሜ ነበርና አቶ ሽመልስ አብዲሳ እንደሚያስቡት እንደሳቸው አስተሳሰብ እንደሳቸው እንትን ቢሆን ሀገሪቷ ከዚህ በላይ መሄድ ነበረባት። እና አንዳንድ ጊዜ የሆነ በአንዱ እታች በሚሰራ ሰውን እናደድና ትሽ መንግስት ልንል እንችላለን። እላይ ያሉት ግን ምንም አላረጉም፣ ሌላ ደረጃ ላይ ናቸው። አንዳንዴ አስተሳሰባቸውን ስታይ ላይ እናታች ያሉት ካልሲና መነጽር ናቸው። ዲስታንሱ እንዲና እንዲህ ነው፣ አይገናኘው ነው ማውራሽ። ዋት ረበለ ሌላ ታሪክ ብዙ ነገር መስራት የምንችልበት ሰዓት ለሀገር ምናምን ተያዘብን። ገባሽ? እኔ መሸጥ እችላለሁ ምናምን እንደ ልክስክሱ ነገር ነው የሚወደደው። ሽጥና ይህንን ታካፍለኛለህ። የተልከሰከሰ ስርዓት ነው የፈልጉት አብዛኞቹ። እንዴት ነው እኔ ታሪክ እሰራበታለሁ ለሀገር ለትውልድ ብዬ የሚሸጡ ይህን ሽጠይን እንዲገዝተህበት እኔ መግዛት አልፈልግም። እኔ ምናምን አንተ ይህን ሽጠህ እንደዚህ መኪና የራስ ሶሻል ሚዲያ ላይ ያጋራ ግን ሁሉም መኪና መግዛት ይፈልጋሉ፣ ግን የሚሄዱበት ቦታ የለም። አለኝ መኪና ምንም ሞተር ምንም ስኬት ቦርድ ጭምር አለኝ፣ ሳይክል ምናምን ሞዴል ሌላ ነው። እና ላይክ እሱ ሳይሆን ጫወተው እኔ እኮ ከአንድ እንጀራ በላይ አባይም ሰርተሽ የምትሄጁ ታሪክ ነው እኮ የሚበልጠው። ሰርተሽ የምትሄጁ ታሪክ ነው የሚበልጠው። እዚህ ምድር ላይ የምትዩ ነገር ነው። ይሄ የሆነ ብራንድ ምናምን ለብሼ ምናምን የብራንድ ምናምን ከአመት በኋላ ሌላ ታሪክ ነው። ብራንዱ አይደለም እዚህ ምድር ላይ ታሪክ ጥለሽ የምትሄጁ ነገር ነው። የትውልድን አስተሳሰብ ሀገር ላይ ምን ላይ ብዙ ድሪሞች አሉኝ። እኔ ለራሴ ሁሉንም ላይፍ አይቼ ጨርሻለሁ። በዚህ ጊዜ ምንም ብርቅ የሚሆንብኝ ነገር የለም። የሆነ ነገር ለማድረግ ነው እየኖርኩኝ ያሉት።
ግን ገና ያላዩት ደግሞ እኛ ለማድረግ ስንል ገና ያላዩት ደግሞ አናስደርግም ይላል። ብቻ ግን ከላይ ያሉትን ተስፋ አድርገን ስቲል በጽናት አለ እንጂ በፓርኩ ኬዝ የሚደርስበት ተጽዕኖ አለ። አረ በጣም ብዙ ሰልችቶኛል። ታስሬ ያለው ብዙ ተይዋክሽ በጣም ከመብዛቱ የተነሳ ረሳሁት። እዚህ ቦታ ላይ ያሉት ኢነርጂ ራሱ ገና ሳስታውሳቸው ሽክክ ነው የሚለኝ። በዚህ ዘመን እንደ አይነት ሰው ተገኝቶ ኢንቫይሮንመንት ጠቅላይ ሚኒስትሩ ከአራዊቱም ቤተ መንግስት ውስጥ ቦታ ሰጥቷቸው እያስገቡ እያዩ ምናምን ግሪን ሌጋሲ ኮፕ ዓለም ላይ እየታጨን እያዩ ያመጣውን ኢምፓክት ምናምን ብዙ ነገር አሮን አልገባኝም። ለልማት ይፈለጋል ነው የሚሉት። ቦታውን ስትሰራ ያሰሩሽም ከዛ አልሰራበትም። አንድ እንጨት መትከል አልችልም ከዛ አልሰራበትም። አሁን ስትመጪ የተሰራበት አይመስልም ከውጭ የተሻለ። ውስጥ ግን ደብቄ ነው የምሰራው። ልጆችን ማስተምረው ደብቄ ነው። አካባቢ እያጸዳው ሪሳይክል ማስተምረው ምናምን ብዙ በቃ ለሀገር የሚጠቅም ነገር ደብቄ ነው የማደርገው። እና አሁን ትንሽ ይሻላል። የሸገር ሲቲ ከንቲባ አቶ ተሾመ አዱኛም ትንሽ ቦታ ሰጥተውኛል። የተወሰነ አላርላ የሆነ ምናምን ከዛ በላይ ማድረግም ይቻል አቅም ይዘን ነው ቁጭ ያልነው። እሱም ደግሞ ከዶክተር አብይ ጋር ሆኜ የማሳይበት ታይም ቅርብ እንደሆነ ከአቶ ሽመልስ ጋር ሆኜ የማሳይበት ታይም ቅርብ እንደሆነ ካለፈ በኋላ ደግሞ ሰው የሚሰጠውን አስተያየት የኢንተርቪው ምስክር ይሁን እንዲህ አይነት ልጅ ነበር እንዴ እንዲሰራ እንዴ የሁላ ነገር ነው ስንት ዓመት የቀየብህ ምናምን ይገነዚህ ሰው እንዳልሽው እንዳጫሉ ካለፈ በኋላ ነው እንትን የሚባሉ ያ ካልቸር ደግሞ ኦልሬዲ እኔ የሆነ አሪፍ ነገር ኤክስፔክት አድርጌ ባጣ እጎዳለሁ። አይምሮሽ ይጎዳል። ግን ኦልሬዲ ስለማልጠብቅ አልጎዳም። ያን ነገር ለመፍጠር ጥሩ ነገር ለማድረግ ነው ሩጫ ላይ እንትን የምለው ኢንተርናሽናል ነገር አይተሻል። እኔ ገና ስራ ሳልጀምር ምናምን እኔ ጥሩ ስራ ለመጀመር የስንት ሚሊዮን ብር ዕቃ ገዝቼ ሾፍ አድርጌ ምናምን ስቶር አስቀምጬ መስራት አልቻልኩም። ግን አልሰራበትም። የት መጥተው የኔን ነገር ዲቴል አዩ። መጥተው መች ጎበኙ፣ መች አበረታቱ። ከእስራኤል እንኳን እኔን ብለው ሲመጡ አይተሻል። ነጮች ሁን ብለው እኔን ብለው ቆይ እኔ ስራ አልጀመርኩም ቆይ እያልኳቸው ጨቅጭቆኝ ከጀርመን ከምን ሊመጡ ነው እኔን ብለው ሊመጡ ማለት ነው። እንደዛ ከዛ እዚህ ብለው እየመጡ አጠገብሽ ስር ደግሞ ያለው ያው የአዌርነስ ጉዳይ ነው። እኔ ጀጃ አላደርጋቸውም፣ አልተቻቸውም። እንዲማሩ ስለምፈልግ ማሳየት ያለብኝን ነገሮች በፖዚቲቭ መንገድ ማስተማር ነው። አላወቁም ሳይሆን ካወቁ ሊሻሻሉ ስለሚችሉ እንዲያውቁ ማድረግ ነው። ግን ኦልሬዲ ጠቅላይ ሚኒስትሩ በጣም እነሱ እንዲያውቁ ሰርተዋል። እኔም ደግሞ ተጨማሪ እሰራለሁ ለኔቸር ለኢንቫይሮንመንት ላይ። በቃ አሁን ስራ ከአብዛኛው ፎከስ የምታደርገው ወደ ኢኮቱሪዝም ነው። ኢኮቱሪዝም ላይ ነው በደንብ የምጠቀማቸውም ነገሮች ኢኮ ፍሬንድሊ ናቸው። ግቢ ውስጥ ኦልሬዲ አንድ የሚጣል ነገር የለም። የሪሳይክልድ አርቲስት ነኝ። ኦልሬዲ ከዓለም ላይ እየተጠራው የምሰራ ሰው ነኝ። ከአዲስ አበባ መስተዳደር ራሱ 2003 ላይ አንደኛ ደረጃ የኪነ ጥበብ ምድብ አንደኛ ደረጃ ተሸላሚ በሰዓቱ ከንቲባ የነበሩት አቶ ድሪባ ኩማ አንደኛ ወጥቼ ሸልመውኛል። ፕሬዚዳንት ግርማ ቤተ መንግስት ውስጥ ጠርተው ግብዣ አድርገውልኛል። አሁን ኮሪደር እየተባለ ምናምን የሚሰራው ደስ ይላል። የእሱ ነገር እኔ ቦሌ መድኃኔዓለም ትምህርት ቤት ያ ቆሻሻ የነበረ ቦታ መተላለፊያው አጽድተን ከጋሻ በራ ሞላ ጋር ስዕል ስለነበር ብዙ ቦታ በጣም ብዙ ቦታ እያጸዳው ስል ነበር። በቃ አሁን የነበረውን ነገር ደስ ይላል። የኔ የግል ሀሳብ የነበረው ነገር የመንግስት ሀሳብ ሆኖ በዚህ ደረጃ ተሰርቶ ሳይ ደስ ይለኛል። ፈልገው ነበር። እንግዲህ ያሬድዬ እኛ ከአርቱ ያጣነ ወደ ኦሮሞ ስራ ከገባህ በኋላ ነው ወደ ኦሮምኛ አርቶች ካዘነበልክ ኦሮምኛ ላይ መንቀሳቀስ ጀመርኩ። ወደዛ ፎከስ ካደረግክ በኋላ ብዙም የለውም። ምንድነው ብዙ ዘፈኖችን ሰርተህልናል። ታግያለሁ፣ በጣም ታግያለሁ። ኃይለኛ ትግል ነው የታገልኩት። ሶሻል ሚዲያው በምኑ ብቻ ለዚህ ለውጥ በጣም ነው የታገልኩት። ብዙ የአዲስ አበባ ልጆች ኦሮሞ ነኝ ማለት የሚፈሩ ብዙዎች አንተን ካየን በኋላ ማንነታችን መግለጽ ጀመር። ለምንድን ነው የፈሩት? ለምንድን ነው ኦሮሞ መሆናቸው የሚያፍሩት? አግኝተሽኛል። ኦሮሞ ብዙ የሚያኮራ ነገር አለው። ማፈር ያለብን በኦሮሞነት ሳይሆን ኦሮሞ ነኝ ብሎ አሁን ኦሮሞ ጥሩ ስርዓት ይዞ አገር እየመራ ባለበት ሰዓት ጋጦ ተግባር የሚያከናውኑ ኦሮሞዎችን በእነሱ ነው ማፈር ያለብን፣ በብሔራችን ሳይሆን። ኦሮሞ ነኝ ብሎ ወደ ላይ ካልሸናው የሚል መስራት ያለበት መስራት ትቶ ገና ጨረራ ላይ ያለው በእነሱ ነው የምናፍረው። አንድ ጠጠር ያላቀበለ ሰው ለኦሮሞ አንድ ነገር ያላረገ ሰው ለዚህ ስርዓት ምንም ተጽዕኖ ሳይፈጥር
በራሱን የሚያይበታውን አሮን ነው። ብዙ ላይ የታገሉት ለዚህ ስርዓት የተዳሉ አላቅም። የተወሰኑትን ነው እንጃየሁት ማላቃቸው ናቸው የሚበዙት የቦታው ስታይ ምናምን። ግን ትላንት እንትን እንደነበሩ ነው አክት የሚያደርጉት። እኔ በደንብ ቄሮ ምኑም በደንብ እንደዚህ ነው የምንተዋወቀው በአካል ምናምንና እነ ኢቲቃ ተፈሪ ሁሉም እነ ፈልመታ ከበደ፣ ጫላ ደገፋ፣ ሞጎሮ፣ ሽመልስ ሶሪ ያልጠሯቸው ብዙ ጓደኞች እነሱ ዙሪያ ውስጥ ሆኜ የቀብሶ ሰዓት ላይ እነሱ ብዙ ነገር እያሳዩኝ ምናምን እያበረታቱኝ ደስ እያለኝ በቃ የነበረን ፍቅር አቤት ያሳት ቢመለሱ በጣም ከባድ ታይም ነበር። ካልቸራችንም በቃ እኙ ማከኛ ረቲ የሆነ ደስ የሚል የነበረ መንፈስ የለም። አሁን ሁሉም ተከፋፍሏል፣ ዳር ይዘው ምናምን አይሚስ ዳት ታይም እኔ ምልህ አሁን እና ከዛ በኋላ ነው ያው የጠፋኸው። ለምን ማለት በኦሮምኛ አርት ካሰብሽ ከጠየቅሽኝ ጥያቄ ራሱ ወጣ ያንተ ማስታወሽ ስለምወደው ነው። ብዙ ሜሞሪዎች ስላሉኝ ነው። ኦጋባ የወልባኔ ምናምን እንግዲህ ታውቂያለሽ ዘፈኖች ያው አማርኛ ላይ አይታወቁም፣ ኦሮምኛ ጋር የሚታወቁ ብዙ የሰራኋቸው ስራዎች መካከል አንዱ እሱ ነው። ያን ዘፈን በማግስቱ ዶክተር አብይ ተመረጡ። ያ ሰዓት እሳቸው ይመረጡ አይመረጡ አናውቅም። እኔ ኦልሬዲ ቼንጅ ያረኩት እሬቻ ላይ ሰው ካለቀ በኋላ ነው። እሬቻ ወደ 20 ዓመት ነው ሄድኩት። ከ20 በላይ ወላ ያልፍት ከፈልፈላነት የቤተሰብ ይዞኝ ነው የሚሄደው። እንደዚህ አልነበረም። እሬቻ ቦታ ባዶ ነበር። ትንሽ ባስ ነው የሚመጣው። ምሳም ምግብም በአገልግል በምናምን ነው ተይዞ የሚሄደው ከየአካባቢው የሚመጡ መኪናዎች ምናምን። ብዙ ሰው አልነበረም እና በቃ እንደዚህ መጨናነቅ የለም ነበረ ብለው በጣም ትንሽ መኪና ነበረ። ካቻማሪ በምን ሰው ተሰብስቦ ይመጣል እና እማቀው ባህል ስለነበረ እዛ በዓል ላይ ሰው ሲያልቅ እኔና አጫሉ 3 ደቂቃ የሆነንም ከዛ ቦታ የተነቃነቅ ነው። አንዱ ምናምን ጫማው ምናምን የሆነ ምናምን ተረጋግጦ ነገር ያልፋል። ከኋላ ብቻ የሆነ ነገር እንዳለ አጭ የሆነ ነገር አለ ከኋላ ለጢኒጥ እዛ ቦታ ጋር ነበርን። ለጢኒጥ ልጆች ነበሩ ሁሉም ያጫሉ ሌላ ጓደኞች ምናምን ሌላም እና ከዛ ደበረኝ የሞቱት ሰዎች ሄጄ ቀብር ያለው የቻልኩትን ኢንጂነር ደረጀ ቡልቶ ኦልሬዲ እሬቻ ሆራ ሜጃ ጋራ አንድ ትምህርት ቤት ላይ አለ ስዕሉ ተስሎ መስታወት ተደርጎለት እኔ ነኝ አርቱን ራሱ የሰራው አንተ ላይ ሳልከው አሁንና ይኩ ምናምን ብቻ ተሰማኝ። ይህ ምስኪን ባህል ላይ አከብሬ ሄደ ሰው ባስለቃሽ ጭስ መጨረስ በቦምብ መጨረስ በምናምን እንደዛ መነቃነቂያ እንኳ ቦታ ያለው ምናምን ተናደድኩኝና ከዛ ታይላንድ ሄጄ የመጀመሪያ ፖስት አደረኩኝ። ያው ያኔ ታውቂያለሽ የአባው አላባቦ የኦነግ ባንዲራ ያኔ ሁሉም እንደ ልባችን የምንይዘው የምንወደው ነበር። አምሹር ያኔ ዶክተር አብይም ሲይዙት የነበረ ሊሆን ይችላል። ገብቶሻል? ያ ሰዓት አሁን ላይ ያለውን ተይው። አሁን ላይ ያን መናገር ጥፋት ነው ምናምን ብለን ሳይሆን ማሰብ ያለብን በፊት ክብር የምንሰጠው ነገር ነበረ። በጣም የምንወደው ነገር ነበረ ሁላችንም እና ጀላቲ ይዤ ቀይ አረንጓዴ ቀይ ጀላቲ ይዤ በአፋን ኦሮሞ ጀላቲ ብየከና አከሚቲ በሬዳ አልኩ። የዚህ ሀገር ጀላቲ ያምራል አልኩኝና እንደዚህ ይዤ ፎቶ ተነሳው። ቀይ አረንጓዴ ቀይ በለው ኦሮሞ ተቀባበለው። አረሙጫን ኩን ኦሮሞዳ አከሚቲ ዋን ከነበረ ምናምን ሲሾፉኝ ከዛ በቃ ህዝቡም ደግሞ የነበረው ነገር ደስ ይላል። አያውቁም ነበረ እና ብዙ ሰዎች አብዛኛው ሰው ኦሮሞ ራሱ የሆነው እስኪ ባልደረስ ኦሮሞ ነህ እንዴ አንተ አትመስልም ሲሉኝ መናደር ጀመርኩ። ኦሮሞ ምንድነው እንዴ አሬዶ አትመስልም አንተ እኮ አራድነት ምናምን ንቃት። ኦሮሞ ስንት አይነት ነው ያለው እንዴ? በቃ እኮ አላር አሁን አብዛኛው ጊዜ ኦሮሞ በቦቲ ሊታወቅ ይችላል። ገጠር ላይ ነው የሚኖረው፣ እርሻ ላይ ነው የሚኖረው። መቼስ ልም ያለ ጭቃና እርሻ ላይ መቼስ ናይክ ምናምን ቅብጥር ሲያርጉለት አይደም። መቼስ የስራ ቦታ ነው ያለው፣ ወደ ባህሪው ነው የሚያደርገው። ገባሽ? ከዛ በኋላ ከዛ ቦታ ውጭ ግን ሌላ የራሱ አለባበስ አለው፣ የሆነ ነገር አለው። ኦሮሞን ከአህያ ጋር ምናምን የሆነ ነገር ሲሰድቡኝ ኦሮሞ አህያ ምናምን እንዴ በጣም ነው ደስ የሚለኝ አህያ ኦሮሞ ሲሉኝ። ምክንያቱም አህያ የላቧን ሰርታ መበላ እንስሳ ነች። ተደብድባ ተገርፋ ተጨቁና ላቧን የምፈልግ እንስሳ ነች። ኦሮሞም ጥሩ ግሮ የሚበላ ህዝብ ነው እና አንበሳ ገሎ ነው የሚበላው። አንበሳ ብቻ አንበሳ ገሎ ነው ይበላው።
ይሄ ጦጣ ነው ብልጥ ነው ጦጣ ምናምን ጣ አርጋ መንጥፋ ነው። እኔ ከእንስሳ ጋር ነው የምኖረው ባህሪያቸው እና አህያ ሪስፔክት ያለው እንስሳ ነው። እኔ አህያንም አይበት ፐርስፔክቲቭ ሌላ ነው እና አህያ ምናምን ሲሉ አልናደድም። በሱ ጅብን ቢሉኝ አልናደድም፣ ምክንያቱም አውቃቸዋለሁ። ሰው ግን ቢሉኝ ይደብረኛል ከዛ በላይ እንጃ። ሰው መሆኑ የሆነ ብቻ ከሰው በላይ እኔ ከአራዊት ጋር ነው ሙዴ። ሰው እኮ ሰው ላይ መድኃኒት ያሰራል እኮ፣ ምቀኝነት ያስባል እኮ። ሰው እኮ አንቺ ላይ ደርሶ አንቺ ለተሳካልሽ አንቺ እንዳይሳካልሽ መድኃኒት ያደርግብሻል፣ ምናምን ያደርግብሻል፣ ይቀናብሻል እኮ ሰው። አንቺ የሆነ ነገር እያወቀ ኢንፎርሜሽን ደብቆሽ የአንቺን መውደቅ ያመቻቻል። እንስሳ ትዝ አይለውም የዚህ ነገር። አይጣላም። አብሮ የኖረ ሰው አሁን ተከፋፍሎ ግማሹ ጫካ ግማሹ እንደ አይሆንም። የሚተላለቅ ፍጡር ምን ያደርግልኛል? እንስሳ ከሰው በላይ ያስባል ብለን ነው ታስበው። በቃ እየኖሩ ደረስንባቸው እንጂ እኮ አልደረሱብንም። እኛ ነን የምንሄድባቸው። ሰላም ናቸው፣ ይመቹኛል እንስሶች። የራሱን አምሳል የሚበላው የሚገለው ሰው ብቻ ነው። ጅብና ጅብ አንድ ላይ ናቸው ሲገዳደሉ አትይም። ዘንዶና ዘንዶ አንድ ላይ አድርጋቸው አይገዳደሉ። ሰውና ሰው ነው ቋንቋ እያለው ማውራት እየቻለ እየተገዳደለ ያለው። በእንስሳ ነው ህዝብ ያለቀው ሁላ በጦርነት ወይስ በሰው ኬዝ ነው? ሪያሊቲውን እኮ ስተኔ በማየው ስለማምን ነው። ሶሪ በምሰማውማ ከሆነ ያው ጅብ መጥፎ ነው፣ ሰው አሪፍ ነው። በምናየው ግን የሁላ ህዝብ ያለቀው በጅብ አይደለም በሰው ነው። የራሱን አምሳል የሚበላው የሚገለው ሰው ነው። እና ያው ሰው ክቡር ያለው ፍጡር ነው። ግን አይመቸኝም። ሰዎች አይመቹም። ሰው አይነፋም። እንስሳቶች ይሻላሉ። እንስሳ ይሻላል። እና ወደ ሀሳባችን ስንመለስ ከአርት የወጣኸው ወደ ቀብሶ ከገባህ በኋላ ቀብሶ ማለት በኦሮምኛ ወደ ቀብሶ መጣውና እኔ በቃ በሰዓቱ ግፊ ምናምን ስጅቡ ምናምን ብዙ ነገር ጫና ሲመጣብኝ ወደ ኦሮሞ ሲሄድ፣ ከዛ ኦሮሞ ደግሞ ስልጣን አግኝቶ ወደ ኢትዮጵያ ሲሄድ ተሸዋወድን። ብቻ እንደዛ ነው። የታሉ ታዲያ ሁላ ልጆች ሁላ የታገለ ምናምን መንገድ ላይ የሆነ ብቻ የሆነ ተበዋውዟል። አሪፍ ነው። ኢትዮጵያ እንወዳታለን። ኢትዮጵያ ሙድ አላት። በጣም ትልቅ ሀገር ነች። አልተወራላትም። ትላንት ግን ብቻ ምርጥ የምትያቸው ኦሮሞዎች አሉ። ኦሮሞን በደንብ መግለጽ የሚችሉ በባህል በዋቄ ፈታ ብቲ በአዳ ብቲ በምን በቃ የኛ ነገር አልተከበረም። ኢቭን አሁን ስለ ዋቄ ፈታ ማን ቦታ ሰጥቶ እንደዚህ ምናምን የሚለው ትልቅ ሃይማኖት ነው። ብዙ ተከታይ ያለው ብዙ በጣም የተከበረ ነው። ግን አሩ ነው እዛ ውስጥ ያሉ ልጆች ስነ ስርዓታቸውን ሰው ላይ ደርሱም ዲሲፕሊን የሆነ ማህበረሰብ ያለበት ሰወዳቸው ያቆፍ የዋቄ ፈታ ልጆች በጣም ነው የሚመች። ቻቄሮ ምናምን ሰቦናዎቹ ምናምን አሁን የት እንደሄዱ ብቻ እኔን ምርጥ ኦሮሞነት ያስተማሩኝ እነሱ ናቸው። ያውቂ ፈታ ማለት አሁን ላይ ግን ስቴጂ ያንን የሚያጎላ ሳይሆን ብሎ ባለ ጊዜ ነኝ ብሎ የሆነ ምናምን የሚለው ነው። እና ብቻ የሆነ ለራሴ በውስጥ የተረዳሁት ነገሮች ነው እንትን ያደረኩት። ጨራሶ ጉላልቱ ኩኖቴኝ ጅራ በኦሮሞቲኒስ አከዱረቲን ወጀን ኢሰከሞይ ጀቹን አነ አከዱረቲን ወጀዱ ኦሮሞ ጀዴ ተነን ዱፌ ኦሮሞ ሞጎ አንጎ አርገቱ ገረሳኒ ዴሜ አንሞ ገረሲን ጀቹን በቃ አከሚታድልሱ ደንዳ ያው ፈኬኛ ፋማ ጆሌ ወረና አረብሰኒ ቱረኒ ኦሮሞ ዳ አርቲስቶ እንዲታኒ አቲ ዘረኛ ምናምን ነጅበን ጅሩ ቤክታ አማ ኢሳንቱ ከንቲባ አዲስ አበባ ፋነው አርቲ ወጀቻ ጅራ ሞቱማ ፋነ ስሪቲ ወጀቻ ጅሩ ነቱ ጫላ ደንዴቲ ዳኒስ ማሊሲን ቤኩ ገሯን ያስጡፌ ወጀቻን ጅሩ ማሊፍ ጀቴ አዲስ አበባ ገሩ ከንቲባ ፊንፊኔ ሶና ዋሚን ከንቲባ ቡራዩስ ማዲስ ሸገሪ ሶና ዋሚን ከንቲባ ሚሲሲፒ አሜሪካ ቲኖአሚ ወጅኖ ጂሲሲራ እና ማሪዳ አሲ ዱፍቴ ወረነ ጅበኒ ከሌሳ አሮጀቻ ጅሩ ወሮ ኦሮሞማ ኮቲና ረብሰኔ አሮጀቻ ጅሩ ስሪቴ ቹዳ
ዛሬ ዩኒቲ ኮልፉ በርበ ስልጣኑ ሲመጣ ተቀበሉት ያንን ነገር በቃ ብቻ እኛ የባሰ ቦታ እያጣው ሄድኩኝ የባሰ እንትን ትባያለሽ ነሙማ ኦፊቱ ሲትፈቻ ዱፋ ኢሳፍ ጀቴ ትፈተምተ እንስ ኢሳን ፋና ሲትፈቹ ፌዳ ቤክታ ሰነዱ ዋባዬ ነው አፈሩ ነፍ እንዲ ኩንታል ዋንጋሪስ ቀብና ባዬ ገሩ ወረደ ሎታ ሀራ ዱፈኒ እንደንዳማኒ አሪፍ አሪፍ እየመጡ ምርጥ ጄኔሬሽን ነው ኦሮሞ ጋር ያለው ኡመተ ቀሮሜቱ ዱፋ ጅራ ኡመተ ሰቦኑ ማቀቡ አሪፍ ልጆች እየመጡ ነው አብዲ ጉዳን ቀባሳን ረቲ ፈከኛ ፍላሊ አፋን ኦሮሞቲን ወጀተኒ ጅጅራ መንጅሩ ላሊ ቶንኮሱ ራቼ ምናምን ሻንግዛው አፋን አማሪፋቲ ነው ወጀተኒ እንዱምቱ አርከር ኩታፊ ማሊፍ በቃ እንዱምቱ አሲቲ ስሪቲ ነው ወጀቻን ጅሩ ሲጋሌ እንዱምቱ ገራ አፋን ሳዲሴ ገራ አፋን ብራቲ ደማ ጅራ ሰናፍ ማሪኒ ዋን ባየቱ ነው አፋ መሌ ኦሮሞ ነመን ጠብኔ ከራ በርባዴቲ ነመቀበ ኦሮሞ ከራ አርቲኒስ ከራ በሱ ቋንቋ ከምትሰራ በዛኛው ቋንቋ ስትሰራ አክሰፕታንስ ይኖራል ማለት አክሰፕታንስ ይኖራል እኔም በዛኛው ቋንቋ እየሰራው ነው በደንብ ብዙ ስራ የምሰራው በዛ ነው አሁን ወደ አርቱ ትመለሳለህ ታይም ይፈጅብሻል ይኛው የሀገር የቤት ስራ መመለስ አሪፍ ነው አዎ በቃ ልመለስ ነው በደንብ ወደ አርቱ ወደ መድረኩ ኢንቫይሮንመንቱ በቃ ፓርኩ ላይ ነው የምታገኝ ቪሌጁ ላይ እዛ ፓርክ ላይ የኮሜዲ ቦታ አለኝ የስዕል ቦታ አለኝ የእንስሶቹ ትውልድ ማፍራት አሪፍ ነገር መስራት ለሀገር አይደለም ለዓለም የሚጠቅም እዛ ግቢ ውስጥ የአማራ ነው ኦሮሞ ነው ምናምን ሳይሆን አንድ አይነት የፈጠራ ጭንቅላት እዚህ ምድር ላይ እንደ ባህሪሽ ነው እንጂ እንደ ብሔርሽ አይደለም ነው ኦሮሞ ውስጥ የማይነፋሱ አለ አማራ ውስጥ የማይነፋሱ አለ ትግሬ ውስጥ የማይነፋሱ አለ ሁሉም ውስጥ ለራሱ ሰው የማይሆናል ጥሩም ልክ እንደዛ አለ አንቺ የኔ ብሔር የምትዩ መጥፎ ነገር እያረገብሽ እዛ ጋር ሌላ ብሔር የምትዩ ከሱ የተሳሻለ ሊያስብልሽ ይችላል ጫወታው የብሔር ሳይሆን የባህሪ ነው ጫወታው ማንነት ነው የራስሽ ማንነት ነው ሰው የሆነ ነገር ይሉትና የሆነ ነገር ሲሆን ብሔሩ ስር መለጠፍ ይፈልጋል አብዛኛው ምንም ያላረገውን ማለት ነው እና ጥላቻ አላስተማረኝም የብሔረሰብ ለዛ ፍቅርን ካልቸርን እንዲያውቁ ልጆች በደንብ እንደኛ ይሄ የተመረዘ ነገር ይዘው እንዲያድጉ ሳይሆን ጥሩ ነገር ይዘው እንዲያድጉ አካባቢ እንዲጠብቁ ኔቸር እንዲወዱ ፈጠራ እንዲፈጥሩ እንደዛ አይነት ነገር ነው እዛ ቦታ ላይ እየሰራ ያሉት ያንን ለመስራት ብዙ ቻሌንጅ ነው ግን አልፈዋለሁ እሰራዋለሁ በብዛት ሆቴል ስጋ ቤት ስትሰሪ ተቀባይነት አለሽ ከወድ ጋር የተያዘ ነገር የጭንቅላት ነገር ታይም ይፈጃል ያላደገ አይምሮ ላይ በጣም ዲፕ መሆን አለብሽ ስለ እንደዚህ አይነት ነገር ማሰብ ከቁሳቁስ ከምናምን ወጥተሽ ባይለኛው ማሰብ አለብሽ ጭንቅላት ይፈልጋል የዶክተር አብይ አይነት ጭንቅላት ነው የሚያስፈልገው ለእንደዚህ አይነት ነገር እና ሶሻል ሚዲያ ላይ ሲዘዋወራችሁ ነበር እንደሚታወቀው ምርጫ ደርሷል ቀድሜ መርጫ ያለው ያልኩ ቀድሜ ራሱ ዶክተር አብይ ነው የመረጥኩት ስለምተማመንባቸው ብዙ ነገር ስለሚሰሩ ጀግና ስለሆኑ ሌላ ላይ ናቸው እሳቸው ያሉት እና ድሮ ስናስብ የነበረውን ነገር ምናምን ይገርመናል ግን ብዙ ልጆች ዶክተር አብይውን ያላገኟቸው ብዙ ሰዎች አሉ በጣም ነው መስቀም ከስሩ የተቀመጠውን አንቺ የምትወጂውን ነገር ካወቅኩኝ የሆነ ሰው ባገኝ ዋው ይሄ ነገር አንቺ የምትወጂው ብዬ ይዤ ልመጣ እችላለሁ ጭራሽ በዘርፉ ተቀምጬ አንቺ የምትወጂውና አንቺ አላማ አልገባኝም እዚህ ጋር ሲመጡ ለምሳሌ ችግኝ ተተክሎ በየአመቱ ውሃ እየጠጣ እንድንንከባከብ ችግኙን ከብዙ ህጻናት ከተማሪዎች ጋር ከምናምን ተክለን በቃ እዛ ጋር ላሉ ሊስትሮች ደግሞ ወይ ለዛፍ ቆራጮች ውሃ እንዲያጠጡ ዛፍ ከሚቆርጡ ስራ ብንሰጣቸው ምናምን የተሻለ ነገር ይዘሽ ብትሄጂ አክሴፕት አትደረጊም ግን ቲሸርት አሳትመን ምሳ ግብዣ ተደርጎ ችግኝ ተክለን ፎቶ በደንብ እንነሳለን የስ ይወደዳል ይሄ እንደ አይነት የተርመጠመጠ አይዲያዎች የሉኝም ለዛ ነው ታይም የሚወስደኝ ነገር ለውጥ የሚያመጡ ናቸው እያንዳንዱ ከባባድ ስለሆኑ እንደንትና ብለሽ ስታስረጁ ሰው ኦኬ እንደንትና ይልና አይዲያሽን አይቶ እንደንትና ሊሰራ የኔ እንደንትና አይደለም እንደንትና ምሪ ኮፒ የለኝም አው ለዛ ታይም ይወስዳል እንደ ራሴ ነው ለዛ ታይም ይወስዳል ግን ትመለሳለህ ዞሮ ልመለስ ነው እንጂ ግን ይዤ የምመጣው ነገር ድው ያለ ነው ድው ያለ ኧረ አለ በኮሜዲ ዘርፍ
በሁሉም ሌላ ብቃት ላይ ነኝ። 10 ምናምን ታለንት ላይ ነኝ። የኢትዮጵያ ሕዝብ በጣም የሚወድህና የተቀበለ በሱ ነው። በደንብ እኔም ወደዋለሁ ሕዝቡን። የሚገርም ሕዝብ ነው ኢትዮጵያ። ምስኪን ነው። ፈለገ ነገር እንደዛ ተሳድቤው እንደዛ ምናምን ለኦሮሞ ብዬ እንደዛ ምናምን ብዙ ነገር ብዬ ከዛ በኋላ የሰው ልጅ ያረገውን ነገር ያያል ምናምን ይላል። አሁን ላይ ደግሞ ከሕዝቡ ጋር በጣም ጥሩ ነኝ። ነፍሱን ይሰጠኛል ሕዝቡ። በጣም የሚወደኝ ብዙ ሰው አለ። በጣም እስቲ ወደ ማረሚያ ቤት ገብተህ ነበረ። እስቲ ያን ጊዜ አስታውሰን። ማለት እንዴት ነበረ እዛ የነበረው ነገር? ምን ተምረህ ወጣ? ያ አንቺ ለመማር ፍቃደኛ ከሆንሽ ነው የምትማሪ፣ አለበለዚያ ልትማሪ አትችይም ፍቃደኛ ካልሆንሽ። ገባሁኝ፣ ተያዝኩኝ። ማይሆን አያያዝ ነው ያዙኝ፣ መቱኝ ምናምን፣ ጸጉሬን በሳንጃ ላጩኝ። መኪና ላይ እንደዚህ አስተኝተው እዚህ ላይ በከስክስ ረግጦኝ ልረዳ እያለ ሳንጃ ተሰክቶብኝ ነው የሄድኩት። እዚህ ላይ እንደዚህ ባይወጋኝም እዚህ ላይ ሳንጃ አድርገው ነው ይዞኝ ሄደው እየሰደበኝ ምናምን። የመንግስት አካላት ራሱ ፌዴራል ምናምን እዛ እንትን የነበሩት ኦኬ ምናምን። ውስጥም ደግሞ ስገቢ ፌዴራል ማረሚያም ጥሩ ፌዴራሎች ታያለሽ ምናምን። በእነዚህ የተነሳ ልጠያችም ግን ብዙ ጊዜ መንግስት ነው የሚያሰድቡ ደባባሪ ሰው። ያው ተፈታው ወጣው አገኘሽ። ያው ህዝቡ በቃ ህዝቡ በፍቅር እንትን የሰው ልጅ እንትን ይላል። አገኘሽ የእግዚአብሔር አባቴ ነው የሚል ስም አድርጎ የቤተ ክርስቲያን ፕሮፋይል አድርጎ አንተ ጥንብ ጋላና ውሻ ቤተ መቅደስ አይገባም ምናምን ሲለኝ ሳላቅ ነው የቤተ ክርስቲያን ውስጥ ገብቼ እንዲያደርጋሉ አልኩ። ምክንያቱም ያየሁት የሱ የተናደድኩት እግዚአብሔር አባቴ የሚል ነው ስሙ። ከዛ ቤተ ክርስቲያን ፕሮፋይል አድርጓል። ቼስ እግዚአብሔርን አልተናገርኩም፣ ያየሁትን ነው የምናገረው። ቤተ ክርስቲያን ተናገርኩኝ። ለምንድን ነው የተናደድኩ? የእግዚአብሔርን ስም ጽፎ እኔ ስለ ቤተ ክርስቲያን ምናምን አለ። ከእግዚአብሔር ጋር የሚሳፈጥ ሰው አይመቸኝም። ሊያራክስ የሚሞክር የሰፈር ጓደኛ አለን ቃል የለኝም ስለ እግዚአብሔር እና የሱን ስም ተሳፍጠው የሆነ ቤተ ክርስቲያን ፕሮፋይል አድርጎ የመጥሪያ መዝሙሩ ምናምን አድርጎ እንደዚህ አይደለም ሃይማኖት። እግዚአብሔር የሚሰውለውን ስም ባይነኩት ደስ ይለኛል፣ ይደብረኛል። የሚመጥናቸው ቃል አይደለም። ያን ነገር አድርገሽ ጥንቦሮሞ ጋላ ምናምን አይነፋም። ከዛ በቃ ያ ነገር አናዶኝ በሰዓቱ ኦሮሞ ሲኖዶስ አይመረጥ ምናምን ብዙ ነገሮች ነበሩ። በዛ የተነሳ ተናገርኩኝ። ደግሜ እንደዚህ አይነት ነገር አይደለም ያን የሚያልኩት ያደክበት ማህበረሰብም ይሄ ነገር አይፈልገውም። ገባሁኝ። ስገባ ደግሞ የታሰርኩት ቄሶችና ፋኖች ያሉበት ቤት ነው የገባሁት። በሰዓቱ ደግሞ ታውቂያለሽ ነው ከፋኖ ጋርም ከምንም ጋር ጸብ ነኝ ምናምን። 1-2 ቀን ምናምን ተገለማመጠ ምናምን 2-3 ቀን 4 ቀን በኋላ በቃ ጭራሽ ያሬዶ ያንን ለያሬድ አስቀምጡለት፣ ያሬዶ የሚበላው ምግብ ይሄንን ነው፣ ያሬዶ ያኛው ነው፣ ይሄን አይነካም፣ ኧረ ቀስቅሱት ያሬዶን ደበረን እንዴ ስሩ አልገፋ አለ ምናምን። ተነስቼ ደግሞ ምናምን በቃ እዛ ጋር ሸኔ የምትይው አለ፣ እዚህ ጋር ፋኖ፣ ከዛ ካርታ ይጫወታሉ ምናምን። ትንሿ ኢትዮጵያ እስር ቤት ነው ያለችው። ከዛ አሁን ባወራ እንዴት ስለ ፋኖ ታወራለህ ሊሉኝ ይፈልጋል ሰው። ራሱ አይደል እንዴ እነሱ ውስጥ ያሰረኝ። ከዛ እኔ ደግሞ እነሱ ጋር ሆኜ ጭራሽ ጥሩ ፍቅር ጭራሽ ቀይሬ ተመካክረን እርስ በርስ ወተን እንዲህ አይነት ሰው ነው የምንሆነው ምናምን። አቤት ወንድምነት ደስ ሲል ቀንዲ ሸኔውማ ብዙ አሉ። አሁን የምጠብቃቸው ከእስር ቤት ሲወጡ በጣም ሰላማዊ ሰው የሚሆኑ ብዙ ለውጥ የሚፈጥሩ አይምሯቸው ታርሞ አልቋል። አንዳንዴ ሰው በቃ የሚበቃበት ሰዓት ያው ብዙ ሊታሰሩም ላይታሰሩም ይችላሉ፣ ግን ተለውጠዋል። ግን ኦልሬዲ ሰው አያውቅም ያን እነሱን ፓርትና በቆዩ ቁጥር እንደገና ይናደዱና ልክ ውስጥ ምናምን ገብተው አይ ነው ሌላ እንደገና እንትን ውስጥ ሊገቡ ይችላሉ። ግን ኦልሬዲ አንዳንዴ ጠቅላይ ሚኒስትሩ ታስሮ ዝም ብለው ለ2 ቀንም አብሮ ከታራሚዎች ጋር 2 ቀን ላይ ፍን ቢያዩት ደስ ይለኛል። ብዙ ነገር ነው የሚቀይሩት እዛ ውስጥ ያለው ማህበረሰብ። እዛ ውስጥ አሁን ለምሳሌ አሁን እዚህ ጋር ከሆነ ሰው ጋር ብትታይ ጥለሽው ትሄጃለሽ፣ ሀሳብሽን ሳትስማሚ ሳትጨርሺው። እስር ቤት ግን መሄጃ የለሽም። እስከ መጨረሻው ተስማምተሽ ፍሬንድ ትሆናለሽ። ከዛ በኋላ ሁሉም ወንድምሽ ነው፣ እንደ እናት ልጅ። የሆነ ነገር ብኖር ያጠገብሽ ያለው እሱ ነው። እንኳን ገባው ትልበት ወይ አለ። በጣም መታሰሬ በጣም ነው የሚመች። የመጀመሪያው እስር አሁን የታሰርኩት፣ ሁለተኛው አይመቸኝም። የቅርቡ ግን የበፊቱ ምናምን ደስ ይለኛል። ለምንድን ሁለተኛው አልተመቸክ? ተይው ብዙ ነው፣ እንደገና መታሰር አልፈልግም። የነገርኩሽ በቃ ለዶክተር አብይ አላማ ግግም የምለው ነገር ነው። ግግም እንዲያውንም እንስሳ መጎዳት የለበትም እንዲ የምለው
ያው ባለስልጣናቱ ጋር ምናምን ግግም ብዬ ለምን እንዲደረጋል ምናምን እሱ ነገር ነው። እሱን ደግሞ የማይወዱ ሰዎች ደግሞ ምናምን በቃ ይደብራቸዋል እንደዚህ ነገር። ያሬዶ ከሚዲያ ውጪ ያለው ከሶሻል ሚዲያ ውጪ ያለው እንቢተኝነትም ኮሜዲም በቃ እሱ ያሌለበት ሪል ላይፍን እስኪ ትንሽ ንገረን። ያሬዶ ምን አይነት ሰው ነው በትክክለኛ ህይወቱ? ያሬዶ ያው ሶሻል ላይፍ ከሁሉም ጋር የሚኖር ሰው ነው። ድሪም ያለው ሰው ነው እና ኖርማል በቃ አካባቢ ላይ የትም ብዙ ሰው የሚወደኝ ልጅ ነኝ እና በቃ መኖረው ከሁሉም ጋር ተካፍዬ ነው በለው። አብሬ መኖረውም ደግሞ ልጆች ፓርክ ውስጥም ያሉት ከየሆነ ተቋም ምናምን የሆነ ትምህርት ምናምን ሳይሆን ሁሉም ሌላ ህይወት ላይ ነበሩ። አሁን ግን ቤተሰብ ሆነን አንድ ላይ እየሰራን ያለን ወንድሞቼ ናቸው። አሁን ፓርኩ የምሰራበት ቦታ ቆሻሻ መጣያ ነበር። እዛ ቆሻሻ ሲያጸዱ የነበሩ ልጆች እነሱ ናቸው ወንድሞቼ። ከነሱ ጋር ነው የምኖረው እና ያው ልጆችም አሉ ምናምን። አግብተሃል? አዎ ደርቻለሁ። አግብቻለሁ። ምርጥ ሚስት አለች። ልጆች አሉኝ። መንታ ልጆች አሉኝ። የመጀመሪያውም ደግሞ ታላቅ ልጅ አለች። ሌላ ሴት አለች። አሜሪካ ናቸው። አሜሪካዊ ናቸው እና አሁን ያው እንደዛ አይነት ላይፍ ላይ ነኝ። ትዳር ይነከሚ ትዳር እንዴት ነው? ደስ ይላል። በጣም ይመቻል። ደስ ይላል። ብዙ ማውጣት አልፈልግም ሚዲያ ላይ እንደዚህ አይነት ፐርሰናል ላይፍ አላ የራስሽ ፐርሰናል ላይፍ ስለሆነ እንደዚህ አይነት ነገር ሚዲያ ላይ መፖሰት ምናምን እንትን አይመቸኝም። ብዙ መጥፎ አይን አለ። መጥፎ አይን አለ። ባሌስትራ የሚያቀልጥ አይን አለ። ያሬዶ እስቲ በአርት ላይፍ ውስጥ እያለ ማለት በስዕሉም ይሁን በኮሜዲም ዘርፍ እማትረሳው የምትለው ገጠመኝም? እማረሳው የሆነ ጊዜ እኔ ኮሜዲ ውስጥ ጀምር ያለው ግን ስታይሌ ድሬድ ብዙ ሰው አልነበረም። ራስታ ምናምን ፋይ ብዙ ሰው አልነበረም። ከሆነ ጊዜ በኋላ ነው እንጂ ድሬድ የለም ብዙ እና ሞተር በልጅነቴ ነው መንዳት የጀመርኩት። ስታይሌ ሞተሩ ምናምን ሌላ እና ኮሜዲ ከጀመርኩ በኋላ አንዱ ሰላም አድናቂ ነኝ አለኝ። አሪፍ ምናምን ሰላም ነው እንዴት ነው ምናምን አልኩት። አክብሬ ያወራሁት በጣም ነው ማደንቅ አለኝ። ኦኬ የቱን ስራዬን ነው የምትወደው ስለው ምንድን ነው የምትሰራው አለኝ። እና የምታደንቀኝ በምን ነው ስለው በቃ ጸጉርሽ ስታይልሽ ምናምን ይመች ምንድን ነው የምትሰራው? እስቲ አንድ ቀልድ እስቲ አንድ ቀልድ ነገር ቀልድ ተብዬ ቀልድ አይመጣልኝ። እስቲ ከቀልድ ስራዎች በጣም የምትወደው ሹልቃን ነው አልከኝ ለካ። ቀልድ አንዷ የመርሳት ችግር አለባት እና የመርሳት ችግር ያለባት ልጅ ከሆነ ልጅ ጋር ተጣበሱና 6 ወር ቆዩ በፍቅር። ከዛ አንድ ቀን ሩም አልጋ ይዘው ኃይለኛ የመርሳት ችግር አለባት። 6 ወር እንዴት ቆዩ? ከዛ አንድ ቀን በቃ አልጋ ይዘው ግንኙነት እያደረጉ ረስታው ደፈረኝ ብላጮች አያምጣው። ግን የመርሳት ችግር በጣም የሚረሳ እንስሳ ምን እንደሆነ ታውቂያለሽ? ከርከሮ ይረሳል። ከሶንጎ የሚባል በጣም የመርሳት ችግር። ጠላት እያባረረው እየሮጠ በማል ረስቶ ምን እያደረገ እንዳለ ረስቶ ይቆማል። በጣም የሚያስቀኝ ፍጡር። ጠላት አሁን አባሮት ረስቶ ወደ እሱ ይሄዳል። በጣም ነው ዩቲዩብ ላይ ምናምን በጣም የሚያስቅ እንስሳ። እንደገና ጠላት ሲመጣበት ረስቶ ወደ እሱ ይሮጣል። ኧረ በጣም የሚያዝናናኝ እንስሳ። አንቺ ጠላት እያባረው ምን እያደረገ እንደሆነ ረስቶ የሚቆም እንስሳ ከባድ የመርሳት ችግር። እኔ ግን የመርሳት ነገር እየመጣብኝ ነው በጣም በስቶ ሀሳብ በስቶ ነው ይሰራና መጥቶ ነው ሀሳብ ፈጠራ በስቶ ተከምሮ ምናምን ሳይሰራ ምናምን ተብሎ ነገ ታየዋለሽ ነገር ያሬድ ምን አይነት ሰው እንደሆነ። በጣም ለሀገሪቱ ኢምፖርታንት ነበርኩ። እስካሁን ብዙ ነገር ቀይሬ ነበረ። ያው አትጋፈጭም ቢሮ ሜጄ እንዲነኛ ማግኘት ዶክተር አብይ አህመድን የማግኘት ከስሩ ያሉት አያውቁትም። ዶክተር አብይን የሚያውቁ እኔንም የሚያውቁ ሰዎች አሉ መሀላችን። ግን ዶክተር አብይን
ዶክተር አብይን ያው በመልክ በምናምን እንደዚህ ያውቁታል እንጂ በደንብ አያውቁትም። አያውቁትም። አንተ ግን ፊዚካል እንዲህ ለመገናኘት አንዴ ያው ቤተ መንግስት ውስጥ አግኝቼ አውቃለሁ። እንደ አርቲስቶች እንትን ሲሉ ምናምን ያው ታወሪያለሽ። ግን እኔ ራሴ እድሉን እፈጥራለሁ እንጂ እድሉ የለም። በሰው ሳይሆን በእንስሳ እንደማገኘው እርግጠኛ ነኝ። እንስሳ ስለሚወድ ብዙ አያውቁትም። ከስሩ ያሉ ምናምን ብዙ አሉ፣ አያውቁትም፣ አልገባቸውም። ያው ስሙን ያውቁታል፣ ዶክተር አብይ እንደሚባል ምናምን ሱፍ አድርጎ ምናምን ፊቱን መልኩን ያውቁታል። ሌላ አያውቁትም። ህዝብ ውስጥ በጣም የሚያውቀዋለ ዶክተር አብይን ከስሩ ካሉት በላይ ህዝብ ውስጥ በጣም የሚያውቁታል። እና ዶክተር አብይ በጣም መገናኘት ካለባቸው ሰው ጋር አልተገናኙም። ከብዙ ሰው ጋር እኔ ብቻ ሳይሆን በሊቢያ የጠፉ 2 የሚጸጽቱኝ ልጆች አሉ። እሳቸውን ሳያገኟቸው አንዱ ባህር ላይ ሞተ ተባለ፣ አንዱ ሌላ ሀገር ገባ መሰለኝ። ብቻ በዚህ ዘመን ኢምፖርታንት የሆኑ ሰዎች እስከ መሰደድ ሲደርሱ ስታይ ያለሽ በቃ የጄኔሬሽን ጋፕ የሆነ ደረጃ ላይ ያልበሰለ እውቀት ያላቸው ሰዎች የሆነ ቦታ ላይ ደቅ ብለዋል። ግን ዶክተር አብይን እንዲያውቁት ምኞቴ ነው። አብረውት ነው ያሉት፣ ግን ቢያውቁት ደስ ይለኛል። በደንብ አላወቁትም፣ አያውቁትም። እሺ ያሩዲ፣ በስተ መጨረሻ ማስተላለፍ የምትፈልገው? በስተ መጨረሻ አሁን ሳወራ ከባባድ ስራ አለኝ አገር የሚቀይር የምለውን ጊዜው ደርሶ ታዩትና እነዚህ ሰዎች እምላቸው ብዙ ያለ ፕሮፌሽን የተቀመጡ ሰዎች፣ ያለ ፓሽን የሚሰሩ ሰዎች ምን ያህል አየር እንደሚይዙና ምን ያህል ትልቅ የሀገሪቷ እንቅፋት መጀመሪያ መሰራት ያለበት እንደዚህ አይነት ቢሮክራሲ ላይ ምን ላይ ያለ ፓሽን የሚሰሩ ሰዎች ላይ ከዛ በኋላ መሰራት እንዳለበት አንደርስታንድ ታደርጋላችሁ። ሌላ በአለም ደረጃ ጠብቁኝ። ፕሮሚስ እተማመናለሁ በራሴ ከ100% 200% እተማመናለሁ። ማመስገን የምትፈልገው አካል አለ? ማመስገን ሁሉም ጓደኞቼን፣ ፋሚሊዎቼ፣ አሁን እንዳልኩሽ አብረን የምንኖረውን አድናቂዎቼን፣ እንስሶቼን ማመስገን እፈልጋለሁ። እኛም አክብረን እዚህ ደርስ ስለመጣ እናመሰግናለን። እኔም አመሰግናለሁ። ይመቻችሁ። እንግዲህ ተመልካቾቻችን የዛሬ ቆይ ፖድካስታችን ይሄን ይመስል ነበረ። በቀጣይ ጊዜ እስከምንገናኝ መልካም ቆይታ